ተረድቻለሁ። እሺ፣ ስለዚህ አሁን አንተ ያልከው ለዳዊት ዝማሬ የሚለው ምንድን ነው ያሉት ነው ያልኩ። ኦፍኮርስ ለዳዊት ያቀረቡት ምስጋና ዘፈን ነው የሚለው ዘፈን እኮ ዘፈን ነው። አሁንም ያላችሁ ሰውየው አይጠበቅም ቪዲዮ አሁንም ሰውየው አይሰማም። ይሄ ምንድን ነው? ይህን ስማና ምን እያሉ እንደሆነ የምን እንቅስቃሴ እንደሆነ ለምን እያሉ እንደሆነ ትነግረኛለህ። ቢያንስ ትርጉሙ ባሰማ ማለት ነው። እባክህ ሁለተኛ ላወርድህ ነው ማለት ነው። እስኪ ስማ። እየጨፈሩ ነው ወይስ እየዘመሩ ነው? መዝሙሩ እንኳን በእንትኑ ግጥሙን ባታውቀው ስለዚህ ምንድን ነው አንተ ንገረኝ። ምን እያለ ከእንቅስቃሴ ስታዩ እየጨፈሩ ነው ወይስ መዝሙር አምልኮ እያቀረቡ ነው? አምልኮ ነው። ይሄ የአምልኮ ዝማሬ ነው አይደለ? ይመስለኛል የአምልኮ ነው አይደለ? እሺ አልጠየኩም እኮ እንደምን ያልጠየኩም ነው የምታወራው። ዝም ብለህ ይሄ ዘፈን ነው አይደል? ያልከኝ ዘፈን ነው ያልከኝ። ትርጉሙ ምን እንደሚለው አላውቅም፣ ግን የአምልኮ ዝማሬ ይመስላል አልኩ እኮ አይደለም። ስለዚህ አንተ ትርጉሙ እንዲህ ማለት ነው በላይ ትርጉሙ ምን እንደሆነ አላውቅም ነው። ትርጉሙን አልተጠየቅም ወንድሜ። ምንድን ነው እያወራህ ያለው? ትርጉሙን አልተጠየቅም። ኦኬ ከመስማት እና ከማየት የተነሳ ዘፈን ይመስላል ወይስ መዝሙር ይመስላል ነው ያልኩ። የአምልኮ ዘፈን የአምልኮ ዝማሬ ይመስላል። በቃ ለዳዊት የቀረበለትስ ከየት ሲመጣ ነው? ምንድን የቀረበለት ከየት ነው የመጣው? ዳዊት በተዘመረለት ጊዜ ብለህ ባልክበት ቦታ ድል አድርጎ ያው ለምሳሌ የማበረታቻ እንበለው የድል ዝማሬ ድል ዘፈን እንበለው የድል ዘፈን ነው የሚባለው እንጂ ዝማሬ አይባልም አይደል? እሺ ምስጋና ነው የሚባለው ዘፈን። እሺ ችግር የለውም። ስለዚህ ይኸውልህ ዘፈን በለው፣ ግጥምን በለው፣ እስክስታን በለው። በቃ አንተ አይደለም የምትለው። ዳዊት ከየት ነበር የመጣው? ያን መዝሙር ብለው የተባለ ቦታ ላይ ተዘመረለት ወይ ተዘፈነለት የተባለ ቦታ ላይ ከየት ነበር የመጣው? አሸንፎ ድል ነስቶ መጣ። ከዛም በኋላ እነሱ ዘፈኑለት። አመሰገኑት። እሺ አመሰገኑት። እሱ መረጃውን አምጣ። አመሰገኑት ብሎ የሚለው ከየትኛው ጦርነት ነበረ? ከየትኛው ሀገር ጋር የተዋጋበት ነበረ? ፌዝ ያው ከግብፃውያን ጋር አሁን እሱ ዲቴል ማለት ዲቴል መግለጫ ዳዊት ድል ነሳ። ከዛም በኋላ ህዝቦቹ ዘፈኑለት። እሺ ወይም በዘፈን ምስጋና አቀረቡለት። ምንም ችግር የለም። በፍልስጤም ጋር እሱማ ጎልያድን እንትን ብሎ ለዳዊት እኮ ተዘፍኖለታል አለ። ጎልያድ ወዝ ፍሮም ፓለስቲን። አልገባህም? የምናወራበትን ስም አልገባህም? አሁን እኛ የምናወራው የምናወራበትም ጠረጴዛ ንገስ፣ ጠረጴዛ። አሁን የምናወራበትም ርዕስ አልገባህም? አሁን አሁን እኮ ስለዚህኛው ነው። አሁን ፍልስጤምን ምናምን ሳይሆን አሁን ጎልያድን ጥሎ ሲመጣ ያለውን ነው ክፍል እየተወያየን ያለ ነው። እና ጥቅሱንም አላወቀውም። ፌዝ እንዴት ይሻላል? አይደለም ኤፊ፣ አንተ ምንድን ነው ያልከኝ? በመጽሐፍ ቅዱስ ለፍጡር ምስጋና እንደቀረበ አሳይ ነው ያልከኝ አይደለም? ይሄ አይደለም መዝሙር ማለት ነው። መዝሙር እኔ ደግሞ አላልኩም ስለማትሰማ። እሺ አሁን ኮሜንቱን አንድ ጊዜ ኮሜንቱን ዝጉት እባካችሁ እና ጠይቃለሁ። ከዛ ከመለስክ ሽልማት አለ። ከመለስክ ዱባይ ነው የምትኖረው፣ ሽልማት ልክልሃለሁ ዱባይ ድረስ ማለት ነው። ቀላል ጥያቄ ነው የምጠይቀው። የጠየቁ ጥያቄ ምን ነበረ? የጠየቁን ጥያቄ ብቻ መልሰህ ጠይቀኝ።
መልሰህ ንገረኝ። ግን አይ ፕሮሚስ እሺ፣ የእኛ ልጆች ስላሉ እዛ ስጦታ እልክልሃለሁ እኔ፣ እነሱ ያደርሰዋል ደውሎ ያለበት ማለት ነው። ከደገምከው ስጦታ ይላክልሃል። ጥያቄ ባጭሩ ግን መነሻው ከየት እንደሆነ ላላስታውስ እችላለሁ። አንተ ምንድን ነው ያልከው? ከፈጣሪ ውጭ ከእግዚአብሔር ውጭ ለሌላ መዝሙር መዘመር መጽሐፍ ቅዱሳዊ ነው ወይ ነው አይደለ? አይዲያው እንደዛ ነው። ሌላ አይዲያውን ነው። ሌላ ጊዜ ፌዝ መስማት የሚጠቅምህ እኮ ለዚህ ነው። አየህ ምን እንደምትመልስ የምታውቀው ቀላል በመጽሐፍ ቅዱስ ውስጥ አልኩ። ይኸውልህ ቃል በቃል ያልኩ ምን መሰለህ? በመጽሐፍ ቅዱስ ውስጥ አማኞች እንደዚህ ነው ያልኩ። አማኞች ወይም በእግዚአብሔር የሚያምኑ ወይም በክርስቶስ ኢየሱስ የሚያምኑ አማኞች ለፍጡር የዘመሩበትን ክፍል አምጣ ነው ያልኩ። አሁን ከዚህ በኋላ ውይይት ስንወያይ ስሰማና መጀመሪያ ጥያቄውን ከሰማ በቃ በነገራችን ላይ ጥያቄውን ከተረዳ 50% መልሱን አግኝተዋል ማለት ነው። የአንተ ችግር አሁን ብዙ ጊዜ አይቼዋለሁ። ባህሪ ቆንጆ ነው። የምትናደድ ምናምን ሰው አይደለህም። ረጋ ብለህ ነው የምታወራው ምናምን ጥሩ፣ በጣም ጥሩ ኳሊቲ ያለ። ግን አንድ ያየሁት ችግር አንተ ጋር ምንድን ነው? አትሰማም፣ በፍጹም አትሰማም። በቃ ሰው ሲያወራ ደርበት እንትን ትላለህ፣ ትናገራለህ፣ ትዕግስት የለህም። ግን ሰምተህ እኮ ብትመልስ ምናልባት እኮ በትክክለኛ መንገድ ልትመልሰው፣ እኛ መድረቅም የለብንም። በትክክል ከመለስከው እኮ በቃ ወደ ሌላ ጉዳይ ደግሞ እንሄዳለን፣ ወደ ሌላ ውይይት ልመልሰው ነው። እኔ ደግሞ ያለሁት ምንድን ነው የዳዊት መዝሙር ሲጀምር ራሱ አንድን በጽድቅ መንገድ በእግዚአብሔር ሀሳብ ያለን ሰው ወይም ነፍስን እሱን በማመስገን ነው የሚጀምረው። የዳዊት መዝሙር ምንድን ነው የሚያወራው? በጌታ እሱ ይሄ ደግሞ ሌላኛው ነው ወንድምነት። ምንድን ነው ኦርቶዶክሶች ይሄ ምስጉን ነው በእንትን መንገድ ያልሄደ ምናምን የሚለው አለ አይደል? ምስጉን ነው የሚለውን ምስጋና ቀርበዋል ብለው ነው የሚያስቡት እነሱ። ማለት ፍጡር ለምንላቸው ቆይ ፌዝ አሁን ተራ በተራ ነው። አሁን አንተ የምታመጣቸውን ጥቅሶች ተራ በተራ እናያቸው። አሁን ችግሩ ምን መሰለህ? ቅድምም እኔ ዝም ብዬ ዳዊትን ልታመጣ ዳዊትም ማለት አሁን ዳዊት እዛ ጋር በዘፈን ዘመሩ ምናምን የሚለው ዳዊት ዘመሩ የሚል ነገር ስላገኘ ለዳዊት ዘመሩ ምናምንም አይባልም። አንደኛ ምንድን መዝሙር የሚለው ሀሳብ ኦሪጂናል በኩሮ ቋንቋውን ቅድም ኤርሚ ሲነግርህ እንደነበረው ምንድን ነው እንትን የሚያደርገው በትክክል የሚገልጠው ያንን ነገር ምንድን ነው? ቡቺስ ዘፈን ሲል መዝሙር ሲል ዝም ብለህ ዘፈን ነው መዝሙር ነው ሳይሆን በትክክል መረዳት አለብህ። ስለ ምንድን ነው እያወራ ያለው የሚለው ማለት ነው። ምክንያቱም በጣም በርካታ አሁን መዝሙርን በተመለከተ ራሱ መጽሐፍ ቅዱስ ላይ 3 አይነት ሀሳቦች በመዝሙር ተገልጠዋል። ስለዚህ መዝሙር ሲል ምን እያለ ነው እሱ? አትሊስት እንኳን ወደ እንግሊዝኛው ወደ ምናልባት ዕብራይስጥ ኪዳን ከሆነ ወደ ዕብራይስጥ ባትሄድ ወይ አዲስ ኪዳን ከሆነ ወደ ግሪክ ባትሄድ እንኳን እንግሊዝኛው እንኳን ምንድን ነው የሚለው ብለህ ካየህ ብዙ ጊዜ አይነት ሀሳብ አሁን የምትለው የመጀመሪያው ሲጀምር ዳዊት ምናምን የምትለው ብለስድ ነው የሚለው ብለስድ የተባረከ ነው ነው። አሁን እኔ ብሩክ አንተ የተባረከ ሰው ነህ ካልኩት ይሄ እየዘመርኩ ነው ለብሩክ እንዴ? አይደለም ለብሩክ እየዘመርኩ ብሩክን እየተባረክ ነህ ብሩክ አንተ ብለው እየዘመርኩ ነው። የተባረክን ማለት መዝሙር ነው። ስለዚህ ምንም እኮ አሁን እዚያ ፒያኖ ጊታር ነው እንጂ እኮ ፒያኖ እና ጊታር ቢሆን እኮ መዝሙር ሆነ ማለት እኮ ነው አይደል? የዳዊት መዝሙር በነገራችን ላይ መዝሙር የግድ በፒያኖ እና በእንትን መሆን አለበት። እንደዛ ነው ይመስለው ሆናል። አይደለም አሁን እንዳልኩ ነው። በቃ አሁንም መሰረታዊ የሆነ ችግር ነው ያለብህ አንተ። አንድ ሰው አሁን ተባረክ አንተ የተባረክ ነህ አንተ ጥሩ ሰው ነህ ሲባል እየተዘመረለት ነው ብለህ የምታስብ ሰው ከአንተ ጋር ማውራት ይችላል። ምስጋና የሚለው ሀሳብ ራሱ ምስጋና የሚለው ሀሳብ ራሱ መጽሐፍ አቤት የዳዊት መዝሙር አይደለም። የዳዊት መዝሙር አይደለም። ዳዊት ከተወለደ ለፍጡር ዘምሮ አያውቅም። በጣም ነው የሚጸየፈው። ለፍጡር መዘመር በጣም የሚጸየፋል ነገር።
በተደጋጋሚ ከመዘመሩ በፊት ምን ይላል መሰለህ? ብዙ ቦታ ላይ ምስጋና የሚገባውን እግዚአብሔርን ጠር አንተን ብቻ እያለ ሁሉ ይገልጣል ማለት ነው። እና ዳዊት በጣም ከሚጠየፈው ነገር አንዱ ለፍጡር መዘመር ነው፣ በጣም የሚጠየፈው ማለት ነው። በመዝሙሩ ለምን አስቀመጠ ታዲያ? አንድ ቦታ ዳዊት ለፍጡር አልዘመርም። አምጣ ማስረጃው። ሲጀምር እኮ አልኩህ። ስለማን ነው ታዲያ የዳዊት መዝሙር አንድ ስለምንድን ነው የሚያመለክተው? መዝሙር አንድ ነው የሚጀምረው። ከፍተህ ስለምን እንደምታወራ አላውቅም። መዝሙራን እኔ እንትን ብያለሁ፣ ተርጉም የልሃለሁ። አንተ ደግሞ ክፈተውና ምስጋና ይገባል የሚለውን ነው የምታወራው አይደል? አሁን ላይ ሙሉ ማለት ነው። መዝሙራን ደግሞ ስለ አንድ ሰው በእግዚአብሔር ሀሳብ በጽድቅ መንገድ ስላለ ሰው ነው የሚያቀርበው ዝማሬ ማለት ነው። ላይ ኧረ ዝማሬ አይደለም የሚያቀርበው እባክህ አንተ ሰው። ኧረ ይሄ ሰው መዝሙር እኮ ነው የሚለው። መዝሙር አቀረበ ይላል። መዝሙር አቀረበ አይልም። ኧረ እባክህ ራሱ የዳዊት መዝሙር ብሎ ነው እንጂ መዝሙር አቀረበ ማለት እኮ ይሄ እሱ የዳዊት ኖ አይደለም። ይሄ ኃይለ ቃል ከሆነ እያወራህ ያለው ኃይለ ቃል ከላይ የሚጻፈውን ከሆነ እያልክ ያለው ሙሉ አውዱ እንደዛ አይደለም። ሙሉ ክፍሉ እንደዛ አይደለም። ለምሳሌ በመጽሐፍ ቅዱስ ይሄ አንተ አሁን የመጽሐፍ ሄርሜኔቲክስ ህጎችን ራሱ እንትን ምትል አይመስለኝም። አንድ ምዕራፍ ላይ የተለያዩ ሀሳቦች ሊነሱ ይችላሉ። በአንድ ምዕራፍ ላይ ማለት ነው። ዳዊት ስለ እግዚአብሔር ያወራል። በአንድ ምዕራፍ ላይ ስለ እግዚአብሔር ሊያወራ፣ ስለ ሰዎች ሊያወራ፣ ኦኬ፣ ስለ ጠላቶቹ ሊያወራ፣ ስለ ወዳጆቹ ሊያወራ ይችላል በአንድ ምዕራፍ ላይ ኦኬ። ስለዚህ የሆነ እግዚአብሔርን ያመሰገነበትን ወደ ታች ላይ እሱ ስላለ ብቻ ዝም ብለው ጸሐፊዎቹ ኃይለ ቃል ከላይ የዳዊት መዝሙር ብለው ሊጽፉ ይችላሉ። ኃይለ ቃል በነገራችን ላይ መጽሐፍ ቅዱስ አይደለም፣ ታውቃለህ አይደል? የእግዚአብሔር ቃል አይደለም። ይህን ታውቃለህ? ግን ሲጀምር እኮ ኤፊ ምስጉን ነው ብሎ እኮ ነው እንደሚጀምረው። ይህን ታውቃለህ? መጀመሪያ ኃይለ ቃል የእግዚአብሔር ቃል እንዳልሆነ ሰዎች ያስቀመጡት እንደሆነ ለጥናት እንዲመቻ ያስቀመጡት እንደሆነ ታውቃለህ? ኃይለ ቃል ኃይለ ቃል የሚባለው ከላይ የሚቀመጠው ርዕስ ማለት ነው። ኃይለ ቃል ከላይ ሊሆን ይችላል። እሱ ስነ ጽሁፍ ላይ ከላይ ሊሆን ይችላል። ለምሳሌ የማርያም መዝሙር አይደለ? አሁን ለምሳሌ ሉቃስ ላይ የማርያም መዝሙር ብሎ ከላይ ሲጀምር ማርያም ያለችውን ከታች ይዘረዝራል። አሁን የማርያም መዝሙር የሚለው አንተ እንዲገባ ለጥናት የተቀመጠ ነው። እሱ አልገባኝም። እሺ አሁን ልብ ብለህ ስማኝና ይገባል። ለምሳሌ የዳዊት መዝሙር እኮ ይላል አልክ። የዳዊት መዝሙር የሚለው ኃይለ ቃሉ ነው፣ ከላይ ያለው ኃይለ ቃል ነው። ኦኬ እንጂ ውስጡ ያለው መዝሙር አይደለም ማለት ነው። ኖ አላልኩም እንደዛ። ውስጡ ያለው አንድ ምዕራፍ ላይ አንድ ምዕራፍ ሊሆን ይችላል። አንድ ምዕራፍ የሆንና መጽሐፍ ቅዱስ ልነሳና ላሳየህ ኃይለ ቃል ምን ማለት እንደሆነ በአንድ አሁን የነገርኩህን ዝም ብሎ በዝርዝር የነገርኩህን ስላልገባህ ትንሽ መጽሐፍ ቅዱስ እንትን ላሳይ ልነሳ ነው። ወንድሞች እስከዛ ድረስ እናንተ አውሩ። ሰላም በለን። ወንድሜ የጠፋችሁ አይደል? ሁላችሁ እኔ ነኝ የጠፋሁት ወይስ እናንተ ናችሁ አላችሁ? አይ ወንድሞች ሰላም በሉን ብዬ ከሆነ መጽሐፍ ቅዱስ ላመጣ ዞር አለሁ እና ሰላም አልልም እያሉ ነው ወንድሞች። ደግሞ ሰላም ብለናል ወገኖች፣ ሁላችሁንም እህቶችም ወንድሞችም ሰላም ብለናል። ያው በመዝሙር እኮ ተቀበል ዘፈንና መዝሙር ብለናል። ሰላም ፓስተር ወጌ፣ ኤፍፒ፣ ሜርሲ፣ ቱኬ ኤዝጋማ እያወራ ነበር። ታች ያላችሁ ሁሉ ተባረኩ። አሜን። ኤፍዬ እስኪመጣ መጽሐፍ ቅዱስ ይዞ
አሁን ይህን ለክርስቲያኖች ነው የምናገረው፣ ለክርስቲያኖች ነው እስኪመጣ ድረስ፣ ለኦርቶዶክሳውያን አይደለም ማለት ነው። ምስጉን ነው በክፉዎች ምክር ያልሄደ ይላል። በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ይመጣል ያልተቀመጠ። ጨርስ ብሩኬ፣ ቀጥል ብሩኬ፣ ቀጥል አንተ። እሺ ምስጉን ነው በክፉዎች ምክር ያልሄደ። ፌዝ በክፉዎች ምክር ትሄዳለህ አንተ ወይስ በክፉዎች ምክር አልሄድክም? ፌዝ እኔ ለምጠይቀኝ በክፉዎች ምክር ነው እየሄድክ ያለ ወይስ አይደለም? አሁን እየሄድኩ እየሄድክ አይደለም። በዚህ ጥቅስ መሰረት ለአንተ ዝማሬ ይገባል ማለት ነው። ምን አልከኝ? እየሄድኩ አይደለሁም አልከኝ። በዚህ ጥቅስ መሰረት ለአንተ ዝማሬ ይገባል ማለት ነው። ዳዊት ነው ያንን ዝማሬ ያቀረበው። በክፉዎች ምክር እግዚአብሔር ሀሳብ የሄደ ምስጉን ነው እያለ ነው ባጭሩ። እሺ ዳዊት ለአንተ ዘምሮልሃል ማለት ነው። ምናልከኝ? ለእኔ ዘመራል የሚል የለም። ለአንድነት ዘመረ የሚል ወዳጄ ምን አልከኝ መሰለክ? እኔ ያው በክፉዎች ምክር አልሄድም አልከኝ አይደል? እያልኩ አይደለሁም። አሁን የኤፍሬምን ጥያቄ ነው እየመለስኩ ያለው። በመጽሐፍ ቅዱስ ፍጡር ሆኖ ማለት ከእግዚአብሔር ውጭ ለፍጡር ምስጋና ከቀረበ በጣም ደህና ደህና ከሆን ከአሁን እኔ እየጠየኩ የኤፍሬምን ጥያቄ ነው እየመለስኩ ያለሁት። ማለት ይሄ ጤነኝነት አይደለም። እሱ ነው ርዕሱ፣ ይሄ ነው። አንተ በእሱ ርዕስ ነው የገባው። እኔ የጠየኩ ምንድን ነው? ምስጉን ነው በክፉዎች ምክር ያልሄደ ይላል። አንተ በክፉዎች ምክር እየሄድክ ነው ያለው ወይስ አይደለም? ጥያቄ ይሄ ነው። ራይት ነው እየሄድኩ አለ። ዳዊት ለአንተን የዘመረልህ ማለት ነው፣ አንተ እየሄድክ ስላልሆነ ወይ ደግሞ እህትና ወንድሞች በክፉዎች ምክር ስላልሄድክ ሊዘምሩልህ ይገባል ማለት ነው አይደል? ይገባል የሚል የለም። ዳዊት በዚህ ሀሳብ ያለ ሰው ምስጉን ነው እያለ ነው እኮ። አንተ በዚህ ጥቅስ መሰረት አይደል እንዴ አንዴ ስማኝ፣ በዚህ ጥቅስ መሰረት አይደል ለነጣጦስ ዘመርኩኝ እያልክ ነው ያለኸው። በዚህ ጥቅስ መሰረት አይደል? ጣጦስ ደግሞ ማን ነው? ጣጦስ ማን ነው? ይቅር ጣጦስ ነው። ጣጦስ ምንድን ነው ሀሳቡ መሰለህ? ጣጦስ ማን ነው ስላላወቅኩ ነው። ማላውቀው ቋንቋ ከሆነ ጣጦስ ነው። ጣጦስ ነው የምትባል ቅዱስ ናት። ምንድን ነው ሀሳቡ? በዚህ ጥቅስ መሰረት ነው አይደል ለነጣጦስ ዘምራሉ እያልከኝ ያለኸው። ያ ማለት በክፉዎች መንገድ ስላልሄድክ አንተ ወይ በክፉዎች ምክር ስላልሄድክ ለአንተም ይዘመርልሃል ማለት ነው። እህትህ ትዘምርልሃለች፣ አንተም ለእህትህ ትዘምራለህ ማለት ነው። እና ሀሳቡ እንደዛ ሀሳቡ አልከኝ እኮ እኔ በክፉዎች ምክር አልሄድም አልከኝ። እኔ እንደ ምሳሌ እያነሳሁት መልአኩ ቅዱስ ገብርኤል ለእመቤታችን ያቀረበውን ሰላምታ ሌላ ቦታ በጊታር ከመዝሙር ዝማሬ ማለት እኮ ነው፣ አንድ ምስጋና ነው። እሺ በቃ ሶሪ ጣልቃ ስለገባው ኤፍ እየቀጠል ወንድምነት ቀጠል ነው ብሩክዬ። አሪፍ እያወራችሁ ነው ብሩኬ። አንድ ነገር ብቻ ለማሳየት ነው የመጣሁት። ቅድም የሚለው ነገር አልገባውም። ሃይላይት የሚለው ይሄ ነው። አየህ የድል መዝሙር የሚላለ ከላይ ይታያል ፌዝ። ይሄ የድል መዝሙር ማለት ይሄ እንግዲህ አንተ ለማንበብ እንዲመች ነው ከላይ የሚጻፈው። እሺ ይሄ ይሄ የድል መዝሙር እንደ እንትኖቹ ማለት ነው። ኤቭሪ ቶፒክ ላይ ከላይ እንደዚህ ይጻፋል። ኦኬ እንደዚህ የሚጻፈው ይሄ አንተ ለማጥናት እንዲመች ነው እንጂ ይሄ የድል መዝሙር የእንትን መዝሙር ሲል ከላይ አንስተህ በቃ ይሄ ጠቅላላ ከታች እየተናገረ ያለው ለእግዚአብሔር እየዘመረ ነው ብለህ እዚህ ጋር የሆነ አረፍተ ነገር አምጥተህ ለምሳሌ እዚህ ጋር ጠላት ሊያስገባ ለእግዚአብሔር እየዘመረ ነው ቤት ግን ስለ ጠላቶቹ ሊያወራ ይችላል። ስለዚህ ስለ ጠላቶቹ የሚያወራውን ለእግዚአብሔር ነው የዘመረው ይሄንን ብለህ የምስጋና አንዱ አካል አድርገህ ማቅረብ አትችልም ነው ሀሳቡ ማለት ነው። እዚህ ክፍል ላይ አሳይሃለሁ ጠላቶቹን ሜንሽን የሚያደርግበት። ዳጊ አሁን ብዙ ጊዜ የሚናገረው ነገር አለ። መዝሙር ላይ ማርያም አለች፣ ግን መዝሙር ለማርያም አይደለም። መዝሙር ላይ ገብርኤል ሊኖር ይችላል፣ ፍጡር ሊኖር ይችላል፣ ግን መዝሙር ለፍጡር አይደለም እያለ ይናገራል። ምን ማለት ነው? እሱን አሳይሃለሁ። አሁን ዳጊ ሌላ ጊዜ እንደዚህ የሚናገረውን ነገር ምን ማለቱ እንደሆነ አሁን አሳይሃለሁ። ለምሳሌ እዚህ ክፍል ላይ
አቤቱ ጉልበቴ እወድሃለሁ፣ እግዚአብሔር አለቴ፣ አምባ መድኃኒቴ። በነገራችን ላይ በጣም የሚገርም መዝሙር የዳጊ እህት ሊሊ በጣም በቃ እንትን ብሔራዊ መዝሙር የሚመስል ሁሉ ሰው የሚያውቀው አንድ መዝሙር አላት በዚህ ክፍል ላይ ማለት ነው። በጣም ነው የምወደው ቃሉን ራሱ እና እሺ ከዛ በኋላ ምስጋና የሚገባውን እግዚአብሔር እንጠራዋለዋል። ምስጋና የሚገባው ማን ነው? እግዚአብሔር ነው። እግዚአብሔርን እጠራዋለሁ ከጠላቶቼ እድነዋለሁ አለ። ምስጋና ማይገባው አለ ማለት ነው። እሺ ከዛ በቃ ስለ እግዚአብሔር ምን ይላል? የሞት ጣር ያዘኝ፣ የዓመፅ ፈሳሽን ሲኦል ጣር ከበበኝ ይላል። የሞት ወጥመድ ደረሰብኝ ይላል። እርግጠኛ ነኝ ስለ ጠላት አያጣም እዚህ ክፍል ላይ። አሁን ስለ ጠላቶቹ የጻፈው ይኖራል እዚህ ጋር ማለት ነው። እሺ እንደዚህ ይላል። አየህ እንደዚህ ይላል፣ ከብርቱ ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋ የሆነ ወደ ሴፍ ስፍራ እያለ ስለ ጠላቶቹ ያነሳል ዳዊት እዚህ ጋር። ስለ ጠላቶቹ አነሳ ማለት ለጠላቶቹ እየዘመረ ነው አይደለም። እግዚአብሔርን አስመለጥከኝ ከነዚህ እያለ ነው። ኦኬ አሁን መዝሙር ላይ ጠላት ሊኖር ይችላል። መዝሙር ላይ ሰይጣን ሊኖር ይችላል። ጻድቃን ሊኖር ይችላል። መልአክ ሊኖር ይችላል። ማንም ሰው ሊኖር ይችላል። ግን መዝሙሩ ለእግዚአብሔር ነው። እነሱ የገቡት ተመላኪ ወይም ተመስጋኝ ሆነው አይደለም የገቡት ማለት ነው። ዳዊት እዚህ ጋር ጠላቶቹን እያመሰገናቸው አይደለም። ዳዊት መዝሙር ላይ ጠላት አለ፣ ግን ጠላቶቹን እያወደሰ አይደለም። ዳዊት ለጠላቶቹ እየዘመረ ሳይሆን ከጠላቶቹ አዳንከኝ እያለው ነው እግዚአብሔርን። ኦኬ እኛ መዝሙሮች ላይ ሪሰንት ሊወጣ ሚካኤል እነ ገብርኤል ምናምን የሚል መዝሙር በረከት ተስፋዬ የሚባል በጣም የተወደደ ዘማሪ አለ እና እሱ ሚካኤል ገብርኤል እያለ መዝሙሩ ላይ ያነሳል። ስለ ሚካኤል እና ስለ ገብርኤል ግን አይደለም የሚዘምረው። መዝሙሩ ስለማመሰለ ስለ ኢየሱስ ነው። እነ ሚካኤል እነ ገብርኤል የሚያመሰግኑ የሚዘምሩልህ እያለ ነው የሚናገረው ማለት ነው። አንተ ግን ሚካኤል ሆይ አመሰግንሃለሁ፣ አንተ አሳድገኛል፣ ከልጅነቴ ትለይብኛለህ እያልክ ለሚካኤል ነው የምትዘምረው። አየህ ልዩነቱ እሱ ነው። ሁለት ነገር ነው ላሳይ ላሳይ ጥያቄን ታመጣለህ፣ ግን ላሳይ የመጣሁት ይሄ ሃይላይት የሚባለው ነገር ይሄን ወይም እንዲገባ ክፍል ውጭ ቀመጠም እዚህ ጋር ከላይ ያለው እንጂ ይሄኛው የድል መዝሙር የሚላለ መጽሐፍ ቅዱስ የድል መዝሙር ይለዋል ብለህ ይሄን መጽሐፍ ቅዱስ ኦሪጂናል ማኑስክሪፕት ላይ ወይም ደግሞ የመጽሐፍ ቅዱስ ይሄ ኢንፋለብል የምንለው የእግዚአብሔር ቃል እስትንፋሰ መለኮት የምንለው የእግዚአብሔር ቃልን እንደዚህ ግርጌ ማስታወሻ ዳግ ሲባል ሰምተህ ታውቃለህ? ይሄ ቃል ያለው እነሱን እዛ ውስጥ ይሄ ሰዎች መጽሐፍ ቅዱስን ያተሙ ሰዎች ሲያትሙ አንተ ማጥኛ እንዲመች ያስቀምጡልህ ነው ሃይላይቱ ማለት ነው። የድል መዝሙር፣ የዳዊት መዝሙር፣ ዳዊት ጸሎት ምናምን የሚለው ሃይላይት እንደዛ መረ ነው ያለው ብለህ እዚህ ያለው ጠላቶች እና ለጠላት ዘምሯል ዳዊት አይባልም። ጠላቱን ለጠላት አይደለም የዘምረው። ጠላቶችን ያስገባው እግዚአብሔር እንዴት ከጠላቶቹ እንዳዳነው ለማሳየት ነው በዚህ ውስጥ የገባው። እሺ ምን ነበር ልክ? እሺ ስለዚህ አሁን በእኛ በኦርቶዶክስ ለምሳሌ ለቅዱሳን መላእክት ከተዘመረ ዝማሬ ለምሳሌ ስህተት ብለህ እስኪ እንደው አንዱን እንኳን ማየት እኮ እንችላለን። ራሱ ዝማሬው መዝሙሩ ኢትስ ኦል አባውት ወንጌል እኮ ነው የሚሰብከው ወይም ቃል እግዚአብሔር ነው አይደለ? አለ ሊዳይቶ እና ኢቨን ኦርቶዶክስ ዝማሬ ኦርቶዶክስ ዝማሬ በተመለከተ ኦርቶዶክስ ኦርቶዶክስ መዝሙር ስለጠየቀኝ የኦርቶዶክስ መዝሙር ማልዬ ጋር ማልዬ ሰለሞን ምንድን ነው አይባልም። የተለያዩ እንትኖችን ነው የሚያነሳው ቶፒክ ነው። ትርጉሙ ምንድን ነው? ቀጥታ ትርጉሙ ሰለሞን በመዝሙራት ሁሉ የሚበል አንድ የሚተርፍ አርሴምዬ ዘንባባ ጠላቴ ዲያብሎስ በአርሴማ ዘንባባ ጠላት ዲያብሎስ ገብቷል። እስኪ ቆይ እነግርሃለሁ። አንዴ ልድገምላችሁ። በአርሴምዬ ዘንባባ ጠላቴ ዲያብሎስ ወደ ጥልቁ ገባ። በአርሴማ ዘንባባ ነው። ቀጥሎ ፍዬ ወዳሉ ዳጊ
ፌዝ መዝሙር ለፍጡር የኦርቶዶክስን መዝሙር በተመለከተ ኦርቶዶክስ መዝሙርን በተመለከተ ማለት ነው። ኦርቶዶክስ 100% 100% የምትዘምረው አልተሰማም። እንደ ተሰምቷል። ዳግዬ በአርሴምዬ ዘንባባ ጠላት ዲያብሎስ ሳይሆን ገባ ምናምን አስበዋል። በዘንባባው እንደዛ ነው እንደሚለው ታዲያ በአርሴምዬ ዘንባባ ጠላት ዲያብሎስ ምንድነው ሲኦል ገባ ይላል። አዎ ዳግዬ ክርስቶስ ሰምራ ታወጣዋለች። ችግር የለውም። አርሴማ ሲኦል ብታስገባ በዘንባባ ተገርፎ ነው ገባው። አርሴማ በዘንባባ ገርፋ ሲኦል አስገባ ሰይጣንን። ዘንባባ ክርስቶስ ሰምራ ደግሞ ታወጣዋለች ሰይጣንን ማለት ነው። ስታስታርቅ ከጌታ ችግር አለ። ሴት ያስገባል፣ ሴት ያወጣል። እንዲህ አይነት ዘመን በአርሴምዬ ዘንባባ ጠላቴ ዲያብሎስ ወደ ጥልቁ ገባ። ቀጥሎ የፍዬ ቅራ አረን አንድ ላስ ያለ ቀልድ ነው የገጠመው። አንድ ላስ ያለ ቀልድ እሺ፣ አሰማ ይሄማ ወደዋለሁ ራሴ ሌላ ስም ወደው ነው የምወደው ዘፈን ነው። ይሄ ግን ድምፁ ራሱ ቤኪ ሳይሆን አይቀርም። ሲከፋው የሚዘምረውን መዝሙር እኮ ነው የከፈተብን። ቤካ ሲከፋው ገረገራ ትክስረ ይዘመር ነው። ሲከፋው ይሄን ነው የሚዘምረው መኪና ውስጥ ሰው ማለት ነው። አሁን እያለቀስክ ላለመሆኑ ካሜራ አብረተ ማሳየት አለብን። በእውነት ካሜራ ላብራላችሁ። አንተን አይደለም፣ አንተን አይደለም። ኧረ የእኛውን ጉድ ነው ምንድነው? አንተን አይደለም። አሁን የአርሴምዬ ዘንባባ ከኮሪደሩ ዘንባባ ጋር ምን እንደሚያገናኝ አሁን ውይይቱን እንቀጥል ወይስ ምንድን ነው? እሺ ውይይቱን እንቀጥላለን። ምንድነው መሰለህ ድንግል ማርያም አሁን ቤዛዊተ ዓለም ናት። ቆይ ቤዛዊተ ዓለም ሳይሆን የኦርቶዶክስ መዝሙር በተመለከተ ማለት ነው። ኦርቶዶክስ መዝሙርን የመልስከውን መልስልህና ታወራለህ ከሌሎች ጋር። ኦርቶዶክስ መዝሙር ለ100% ኦርቶዶክስ የምትዘምረው ለፍጡር ነው ምናምን እንደዛ አንልም። ኦርቶዶክስ ቆንጆ መዝሙር ትዘምራለች። ለእግዚአብሔር የምትዘምረው አለ፣ ለኢየሱስ የምትዘምረው አለ። በጣም ብዙ መወዳቸው የኦርቶዶክስ መዝሙሮች አሉ፣ ኦርቶዶክስ ቤት የሚዘመሩ ማለት ነው። ግን አም ሶሪ ቱ ሴይ ዲስ አንፎርቹኔትሊ አብዛኛው ለፍጡር የተዘመረ መዝሙር ነው አብዛኛው፣ እና በጣም ጥቂት ናቸው ለኢየሱስ ለእግዚአብሔር የሚዘመሩ መዝሙሮች፣ ለአብ ለወልድ ለመንፈስ ቅዱስ የሚዘመሩ መዝሙሮች በጣም ጥቂቶች ናቸው። አብዛኛው የሚዘምረው ለፍጡር ነው። ለፍጡር የሚዘመሩት መዝሙሮች ያው ሊተራሊ እንትን ነው እንግዲህ የኔን ቃል ታውቀዋለህ። አም ሶሪ ቱ ሴይ ዲስ ጥንቆላ ነው። ምንም አሁን አንድ መዝሙር አለ በጣም ሁላችሁ የምትወዱት፣ በቀደም ለታ ስንሰማው ነበረ እዚህ ቤት እንትን ብለን ማለት ነው። ደግሞ ዘማሪውን ራሱ አንፎርቹኔትሊ በጣም የምወደው ዘማሪ ነው። ዲያቆን አቤል የሚባለው ዘማሪ ነው። በጣም ነው የምወደው ልጁን። ድምፁ ደስ ይለኛል። በጣም የተረጋጋም ልጁም ራሱ ደስ ይለኛል። ግን አሁን የሚዘምራቸው አንዳንድ መዝሙሮች በቃ እንዴት ጆሮ እንደሚያደሙ አጠይቀኝ። በቃ በተለይ አንተ በእግዚአብሔር እውነት ላይ ያለ የተተከልክ ሰው ከሆንክ፣ አማኝ ክርስቲያን ከሆንክ፣ መጽሐፍ ቅዱስ የምታነብ ከሆነ
በቃ ጆሮውን በእንትን ነው የምትታጠበው። በቃ እሱን ከሰማህ በኋላ ማለት ነው። ምክንያቱም የእግዚአብሔርን ነው ጠቅላላ የእግዚአብሔርን ወስዶ ለምሳሌ ኦምኒፕሬዘንት ማርያም እንደሆነች ይታወቃል በእናንተ ማለት ነው። ዓለም ግን የሚያውቀው ምንድን ነው? ኦምኒፕሬዘንት የሚባለው ነገር ኦንሊ ለእግዚአብሔር ብቻ ነው ብሎ ነው የሚያውቀው ዓለም ማለት ነው ከእናንተ ውጭ። ምክንያቱም ይሄ እግዚአብሔር ኮሚኒኬብል እና ኢንኮሚኒኬብል የሚባል አለ፣ የሚያጋራቸው ባህሪያቶች እና የማያጋራቸው እየተባለ የሚነገር አለ። በእናንተ ቤት ማርያም ኦብቪየስ በሁሉም ስፍራ ትገኛለች ተብሎ ነው የሚታመነው። ግን ዓለም ላይ ይሄ ትምህርት ይሄ እምነት አይታወቅም። ማርያም በአንዴ በሁሉ ስፍራ ትገኛለች የሚል ማለት ነው። አሁን እዛ እሱ የሚዘምረው መዝሙር ላይ እንደዛ ነው የሚለው ማለት ነው። በቃ በሄድኩበት ሁሉ አለሽ፣ የልቤን ትሰሚያለሽ እያለ እግዚአብሔር አድርጓት ነው። አሁን ይሄ ጥንቆላ ነው፣ ሌላ አይደለም። ኦኬ አሁን ማርያምን አንድ ሰው አምላኬ ነሽ አንቺ ፈጣሪ ነሽ ካለ ጥንቆላ አይደለም እንዴ? ይሄ ጥንቆላ እኮ ነው። አሁን ሌላ ባዕድ ሃይማኖት ነው፣ ባዕድ አምልኮ እንጂ ክርስትና አይደለም። አንድ ሰው አሁን አትደነግጥም አንተ ፌዝ? አሁን ፌዝ አንተ እርግጠኛ ነኝ አንድ ሰው ኦርቶዶክሳዊ ሆኖ ማርያም ወይ ፈጣሪ ነሽ አምላኬ ነሽ እያለ ቢዘምር አትደነግጥም? አምሾር ትደነግጣለህ። በደንብ ነው የምትደነግጠው። እንዴት ተብሎ ማርያም ፈጣሪ ይላታል? እንዴት ሰከንድ ትደነግጣለህ፣ እርግጠኛ ነኝ። ግን በነገራችን ላይ መደንገጥ ያለብህ አሁን ፈጣሪ አምላኬ ከሚለው ምንም የሚተናነስ አይደለም። ማርያም በሁሉ ስፍራ አለች፣ የልቤን ታውቃለች። ማርያም ማለት እግዚአብሔር ነሽ፣ ማርያም አምላኬ ነሽ፣ ፈጣሪ ነሽ እያለ ነው። ሌላ ምንም እንዳትቀይረው። ለምን ቅድም እንዳልኩ ኮሚኒኬብል የሆኑ አለ እግዚአብሔር ለሰዎች የሚያጋራው ባህሪ ደግሞ ኢንኮሚኒኬብል የማያጋራው ደግሞ ባህሪ አለ። እግዚአብሔር የሚያደርግህ ማለት ነው። እሱ ቢኖርህ አንተ እግዚአብሔር የምትሆንበት ማለት ነው። ኦኬ ስለዚህ ማርያምን እግዚአብሔር አድርገህ ስታበቃ ዘንብረህ ትክክል ነው ወይ ትክክል አይደለም ማለት ነውር ነው። ኦኬ ትክክል አይደለም። ማርያምን የልብን ትሰሚያለሽ ማለት ነውር ነው። የልብ የሚሰማ የለም። ልብና ኩላሊትን የሚመረምር እግዚአብሔር እንደሆነ መጽሐፍ ይናገራል። በሄድኩበት ስፍራ ሁሉ አንቺ ያለሽ ማለት በሄድክ የለም። እንደዛስ በሰማይ ዙፋን የምድር እግሬ መረገጫ ነው የምትሰሩልኝ ቤት ምን አይነት ነው እያለ ዓለም ሞላው እግዚአብሔር እንደዛ ነው መጽሐፍ ቅዱስ የሚነግረን። እሱ ኦምኒ ፕሬዘንስ እንደሆነ ማርያም ግን እንደዛ አናውቅም። እኛ ፍጡር እንደዛ እንደሆነ አናውቅም። የክርስትና ትምህርት አይደለም። ስለዚህ ለፍጡር የሚዘመሩ መዝሙሮች እናንተ ቤት በጣም ኤክስትሪም የሄዱ ናቸው። ለፍጡር መዘመሩ ብቻ ሳይሆን በቃ እግዚአብሔርን እየነጠቁ ለፍጡር የሚሰጡ ናቸው መዝሙሮቹ ማለት ነው። ፌዝ እንደዛ የሚል የለም። ሲጀምር እንደዛ የሚል የለም። ማነው ድንግል ማነው ማለት ፍጡር የሚያመልክ ካለ ኦርቶዶክሳዊ ሆኖ የኛ አስተምረውም አይደለም አሁን እኮ ይኸውልህ እንደዚህ አሁን አንድ ሰው እንደ እምነቱ የሚደረግ ጨርስና አውራ ቀጥል። አንድ ሰው ማርያምን አምላኬ ቢል ማርያምን እያመለከ ነው አይደለም? ይላል። ቆይ እኔ ይላል አላልኩም። አንድ ሰው ተነስቶ ቆይ ብሩክ አሁን ብሩክ ለምሳሌ ማርያም አምላኬ ቢል አሁን ማርያም አምላኬ ብሎ ቢዘምር ብሩክ ማርያም አምላክ ናት ቢል እሺ ምንድን ነው አሁን በብሩክ ምሳሌ ሰጠው። ማርያም አምላክ እያለ ቢዘምር ጣዖት አምላኪ ነው አይደለም? ጣዖት አምላኪነት ነው አይደለ? ትክክል አይደለም አይደለ? ኦኬ በጣም ጥሩ። አሁንም ደግሜ ራሱን ጥያቄ ይጠይቃለሁ እንዳትክደኝ ማለት ነው። ብሩኬ ማርያም አምላኬ ነሽ ብሎ ቢዘምር ጣዖት አምልኮ ነው አይደለም? ጣዖት አምልኮ ነው። ኦኬ በጣም ጥሩ። ስለዚህ አምላኬ ብሎ ከዘመረላት ለማርያም ጣዖት አምላኪ ነው አልክ። ለማርያም የሚለውን ተውና ለሁሉም ለሁሉም ለፍጡር ከሰጠ ድንግል ማርያም ጋር ብቻ አንተ እንደምትለው አላውቅም። እሺ እንቀጥል። ኖ አንተ እኔ ለፍጡር ጠቅላላ በለው ችግር የለም። እያወራን የነበረው ስለ ማርያም
ስለዚህ ጥያቄ የሚጨርስ አምላኬ ብሎ ከዘመረ እሱ ጣዖት አምላኪነት ነው ብለኸኛል። ቆንጆ ነው፣ በጣም ጥሩ ነው። አሁን ብሩኬ አሁን ብሩኬ ይህንን መጀመሪያ የምታውቅ ከሆነ ልጠይቀህ። መጀመሪያ ማታውቅ ከሆነ ጉንጭ አልፋ ከሆነ እግዚአብሔር ኦምኒ ፕሬዘንስ እግዚአብሔር ብቻ እንደሆነ ታውቃለህ? ፌዝ ነው። እሺ ታውቃለህ ማለት ነው። ጥሩ። ስለዚህ ብሩክ ይሄ አንኮሚኒካብል የሆኑ የሱንትን ናቸው። ሼር የምናደርጋቸው አሉ አይደል? ትክክል። ቅድም ያልኩህ ኮሚኒካብል እና ኮሚኒካብል ትክክል ነው። ኦምኒፕሬዘንት ኦምኒፖተንት ምናምን ትክክል። እዛ ላይ አይደለም፣ ኦምኒፖተንት ላይ ሳይሆን ኦምኒፕሬዘንስ ላይ ነው። በሁሉም በአንዴ በሁሉም ስፍራ መገኘት ላይ ነው ያለ ነው። ነጥለኛው ብዬ ነው። እሺ ብሩኬ፣ አሁንም ተመሳሳይ ጥያቄ ልጠይቅህ። ብሩኬ ፍጡርን አንድን ፍጡር በአንድ ጊዜ በሁሉም ስፍራ ትገኛለህ ብሎ ቢዘምር ጣዖት እያመለከ ነው አይደለም? በአንድ ጊዜ ትገኛለህ እንዴት የሚለው በአንድ ጊዜ በሁሉም ስፍራ ትገኛለህ። እኛ ለምሳሌ ድንግል ማርያም እኛ በእምነት ቆይ ይሄን መልስልኝ። እኔ ወዴት መጣ? እኔ ጥያቄ መልስ። ሀሳብ ገብቶኛል። አንተ ፈራሁ። ወዴት እየሄድኩ እንደሆነ ስለገባህ ጥያቄ እየፈጠረብህ ድንግል ማርያም እሺ ፌዝ እባክህ በሕግ አምላክ እሺ፣ አንድ ጊዜ ተረጋጋ። አሁን በቃ ወዴት ልሄድ ስለገባህ በቀጥታ ለማርያም አድርጌ ላውራ። ስለዚህ ብሩኬ ኢየሱስ ጌታ ነው። እሺ ቅድም ምን አልከኝ? ኦኬ ኦምኒ ፕሬዘንስ እግዚአብሔር ብቻ ነው አልከኝ። ኦኬ ስለዚህ ፍጡር ኦምኒ ፕሬዘንስ አይደለም፣ በአንድ ጊዜ በሁሉም ስፍራ የሚገኝ አይደለም። እሺ ብሩኬ ማርያምን በአንድ ጊዜ በሁሉም ስፍራ ትገኛለሽ ብሎ ከዘመረ ጣዖት እያመለከ ነው አይደለም? ኦኬ አሁን ያንተ ጥያቄ እንዴት ድንግል ማርያም በአንዴ የሁሉንም ጸሎት ትሰማለች ነው? ለምን ወደ አልጠየኩም። ያንተ ጥያቄ ነው ይሄ፣ ያንተ ጥያቄ ነው። እንዲጠይቀኝ ብለህ ትመልሳለህ። እንዴ ራሴ ያልጠየኩትን እኔ አልጠየኩም። ኧረ በሕግ አምላክ እኔ አልጠየኩም። ማርያም እንደዚህ ብለን አላልኩም። እኔ ያልኩት ማርያምን ብሩኬ በአንድ ጊዜ በሁሉም ስፍራ ትገኛለሽ ብሎ ከዘመረ ብሩኬ ጣዖት ማምለክ ነው አይደለም ነው የእኔ ጥያቄ። በአንድ ጊዜ ሁሉም ስፍራ የምትገኝ አምላክ ነሽ አንቺ እንደ እግዚአብሔር ኦምኒ ፕሬዘንት ነሽ ካለ ጣዖት አምልኮ እንዴ? ኧረ ጥያቄን ስማ። እኔ እንደዛ ላቸውን ሰው ነገሮች አለ እንዲህ ብለህ ጠይቀኝ ይባላል እንዴ? ጥያቄ እኮ በነገራችን ላይ እንዲህ ብለህ ጠይቀኝ እኮ አይባልም። እኔ ጠየቁ እንደሱ አለ ለመሰለ ጊዜ ከምናጠፋ ድንግል ማርያም እንዴት አንድ ሰው በተመሳሳይ ሰዓት የሁሉንም ጸሎት ትሰማለች? ብሩክ አንተ ጠይቅልኝ። ብሩክ አንተ ጠይቅልኝ፣ ጥያቄ አንተ ጠይቅልኝ እስኪ። እኔ ከኔ ጋር አልተግባባም። አንተ እንደምትፈልገው ለምን በቃ ጥያቄን እኮ በቀጥታ እኔ አሁን አንተን በሆን እንደምጠይቀው እንዴት ድንግል ማርያም በተመሳሳይ ጥያቄ ትሰጠኛለህ? እንደዚህ ጠይቀኝ አይባልም። ኧረ ነውር ነው፣ እንደዚህ አይባልም። እንዲህ ጠይቀኝ አይባልም። ከብሩክ ጋር እኔን ጠይቀኝ፣ ጥያቄ ለእኔ ጠይቀኝ። እሺ ጥያቄን ብሩኬ ልጠይቀህ። ብሩኬ አሁን እኔ ዘምራለሁ እንደምታውቀው ማለት ነው፣ ዘማሪ ነኝ። አሁን ማርያምን ለማርያም በአንድ ጊዜ በሁሉም ስፍራ ትገኛለሽ ብዬ ለማርያም ብዘምር ጣዖት አምላኪነት ነው አይደለም? በደንብ የእግዚአብሔር ልጅ ያልሆነ የሚያደርገው ልምምር ነው። ኦኬ እንዴት ትገኛለች የሚለውን ነው። ትገኛለች ሲባል አንተ አይደለም የምትጠይቀው። አንተ ብሩኬን የጠየኩት በቃ ብሩኬ መልሶልኛል። አሁን ብሩኬን የጠየኩትን ጥያቄ አንተን እጠይቅሃለሁ። ልብ በል። አሁን እኔ መዝሙር ዘመርኩኝ። ምን ብዬ? ለማርያም ዘመርኩኝ። በአንድ ጊዜ በሁሉም ስፍራ ትገኛለሽ ብዬ ዘመርኩኝ። እንደዚህ ብዬ መጀመሪያ ምጠይቅን ስማ። እንደዛ ብዬ ብዘምር እኔ ጣዖት አምላኪነት ነው አይደለም? ኦኬ ድንግል ማርያም በአንድ ጊዜ ሁሉም ቦታ ትገኛለች ብለው የሚዘምር ዝማሬ አይደለም። እንዲህ ብለው እንደዚህ ወርድ ባይ ወርድ ማለት ነው።
አንቺ በአንድ ቦታ በሁሉም ቦታ ምንድን ነው ላይክ ዩ አር ኦምኒ ፕሬዘንት ብሎ ከዘመረ ስህተት ነው። ቃል በቃል እንደዚህ ብሎ ከዘመረ ማለት ነው። ስለዚህ በአንድ ጊዜ በሁሉም ስፍራ ትገኛለሽ ካለ ስህተት ነው አይደለም፣ ሳይሆን ጣዖት አምላኪ ነው አይደለም። ምናልከኝ ጣዖት አምላኪ ነው አይደለም። እንደዛ ብሎ ከዘመረ በአንድ ጊዜ በሁሉም ስፍራ ትገኛለሽ። ኦኬ አሁን ያ ሰው ጣዖት ያምልክ እግዚአብሔርን ያምልክ በምን እንትን ብለህ ነው አንተ ይህን ሰው ጣዖት አምላኪ ነው እንደዚህ ነው የምትለው? ያንን ስለተናገረ ብቻ ያ ሰው ጣዖት አምላኪ ነው ልትል ነው እንዴ? የእግዚአብሔርን ለፍጡር ከሰጠ ጣዖት እያመለክ አይደለም? ኦኬ የዛ ሰው ሀሳብ ምንድን ነው ነው? አንድ ሰው ያንን ነገር ሲናገር ጣዖት አምላኪ በመጽሐፍ ቅዱስ ውስጥ ጣዖት አምላኪ የተባሉት ሰዎች ምን አድርገው ነው? በዳቦ በልተው ነው? ያ ሰው አምልኮተ እግዚአብሔርን የሚፈጽም ሆኖ እግዚአብሔርን የሚያመልክ ሆኖ አንድነቱን ሶስትነቱን ለድንግል ማርያም ያለውን ፍቅር ወይም ሀሳቡን ቢገልጽስ ማለት በእሷ ጸሎት ምልጃ ለማለት ከፈለገስ ነው እያልኩ እንዴ? ቆይ ጣዖት አምላክ የተባሉት በመጽሐፍ ቅዱስ ውስጥ ምን ያደረጉ ሰዎች ናቸው እንዴ? ከእግዚአብሔር በቀር ሌሎች አማልክቶችን የሚያመልኩ ማለት ነው። ለእግዚአብሔር የሚገባውን ለፍጡር የሰጡ ናቸው አይደለ? ለእግዚአብሔር የሚገባውን ለእግዚአብሔር ብቻ የተገባውን ለፍጡር ስለሰጡ ነው አይደለ? ለእግዚአብሔር ብቻ የሚገባውን አምልኮ ለፍጡር የሰጡ ጣዖት አምልኮት ይባላል። ትክክል። ስለዚህ ኦምኒ ፕሬዘንስ የእግዚአብሔር ብቻ ነው ብልሃል። ስለዚህ ኦምኒ ፕሬዘንስ ስለዚህ ኦምኒ ፕሬዘንስን ኦምኒ ፕሬዘንስን ለፍጡር ከሰጠ አንድ ሰው ጣዖት አምላኪ ነው አይደለም? ኦምኒ ፕሬዘንትን አንድ ሰው አንድን ፍጡር አንተ ኦምኒ ፕሬዘንት ነህ በሁሉም ቦታ የምትገኝ ነህ ካለ ይሄ ኑፋቄ ነው። ስ ሄረስ። ስለዚህ ጣዖት አምላኪ ነው። ስለዚህ ጣዖት አምላኪ ነው። ምንም እኮ ነገር እንደዚህ ካለ አንድ ሰው የሆነ ፍጡርን አንተ በሁሉም ቦታ የምትገኝ ብሎ ለእግዚአብሔር እንደሚሰጠው አምልኮት ከፈጸመ ይሄ ምንም እኮ አትለውም። ግልጽ እኮ ነው። አንድ ይዘህልኛል። ሁለተኛ ጥያቄ ተመልሶልኛል። ጥያቄ አመሰግናለሁ። ሁለተኛ የልብን የሚያውቅ ከእግዚአብሔር ውጭ አለ? ምናልከኝ? የልብን የሚያውቅ በልብህ ያለውን የሚያውቅ ከእግዚአብሔር ውጭ አለ? የለም። እሺ እኔ አሁን አንተን ልብን ታውቃለህ፣ ልብን ትመረምራለህ ብልህ እሱ ጣዖት አምላኪነት ነው አይደለም? ምናልከኝ? ጣዖት አምላኪነት ነው አይደለም? እንግዲህ ኮንቴክስቹዋል የሆኑ አገባቦች አሉ አይደለ? ለምሳሌ እኔ አንድ በጣም የምወደው ተነጋገርን። አሁን የልቤን ከኔ እናንተ አንድ ነገር ተነጋገርን። ለምንድን ነው ክፍት የምታደርገው? የተዘጋ ነገር ኮምፕሮማይዝ ለምን ታደርገዋለህ? ለምሳሌ ልብን የሚመረምር በልብህ ያለውን የሚያውቅ እግዚአብሔር ነው አለ። እግዚአብሔር ውጭ አያውቅም ብለን ደመደምን። ስለዚህ አንድን ሰው ልብን ያውቃል፣ እሱ ልብን ይመረምራል ካልክ ያንን ሰው ያንን ፍጡር እግዚአብሔር አድርገዋል ማለት ነው። ያ ደግሞ ጣዖት አምልኮ ነው አይደለ? እየነገርኩህ እኮ ነው። ኮንቴክስቹዋሊ እንዴት ነው የምታወራው ነው። ለምሳሌ እኔ ድንግል ማርያምን በጸሎቷ በምልጇ ስለማምን የልቤን ስለምታውቂ ብዬ ልጸልይ እችላለሁ። እሺ በቃ ጨርሻለሁ። ስለዚህ ለማርያም ሲሆን ይቻላል ማለት ነው። ጨርሻለሁ። በቃ አንተን አልቻልኩም። ከሌሎቹ ጋር መልካም። የልቤን ስለምታውቂ ሁለቱን ሁለቱን የጠየኩት በነገራችን ላይ ያው የአቤል መዝሙር ላይ ሁለቱም አለ። በአንድ ጊዜ በሁሉም ስፍራ እንደምትገኝ ይናገራል፣ በየሄደበት እንዳለች። ሁለተኛ የልቡን ደግሞ አዋቂ እንደሆነች ደግሞ ማርያም ይናገራል እዛ ላይ ማለት ነው። ሁለቱን የጠየኩት በዛ ምክንያት ነው፣ በመዝሙሩ ምክንያት ነው። ሚስጥረኛ አይነሽ የሚለው መዝሙሩ ላይ ማለት ነው። መዝሙሩ በጣም ብዙ ሰዎች የሚዘምሩት የሚወዱት መዝሙር ነው፣ ግን እጅግ በጣም ከባድ ምንፍቅና ያለው ትምህርት ከልት ያለው መዝሙር ነው። እሺ ገዳጊ ይቀጥል። ቀጥሉ። የሰማሁት ማን አቅቶኝ ነው። ቀጥሉ። እድሜዬ ብሩኬ ቀጥሉ። ሜርሲ ፓስተር ወጋየው ቤካ ቀጥሉ። እኔ ዘፈን ኃጢአት እንደሆነ ነው የማውቀው።
በኢትዮጵያ ኦርቶዶክስ ቆንጆ ዝማሬዎች አሉ። ቅድም ኤፊ እንዳለው ለእግዚአብሔር የተዘመሩ ስለ ክርስቶስ የተዘመሩ ቆንጆ ዝማሬዎች አሉ። በዚያው ልክ ግን በጣም የሚበዙ ዘፈኖች አሉ። ለምሳሌ ለማርያም ይዘፍናሉ፣ ለተክለ ሃይማኖት ይዘፍናሉ፣ ለነ ጊዮርጊስ ይዘፍናሉ እና የሚበዙ ዘፈኖች አሉ። ኤፊ ደግሞ እንዳለው ቆንጆ ቆንጆ ደግሞ ዝማሬዎችም አሉ እና ዘፈን ኃጢአት ነው። ገላትያ መጽሐፍ ምዕራፍ 5 ላይ እንደሚናገረው ዘፈን ኃጢአት ነው፣ እናም ደግሞ ለዚህ ዓለም ለሆነው መስዋዕትም ጭምር ነው እና አትስፈኑ፣ በቃ አትስፈኑ። እንደዚህ አይነት መዝሙር የለም። ዝማሬ ለእግዚአብሔር ብቻ ነው። ዝማሬ ለእግዚአብሔር ብቻ የሚቀርብ ነው። ዘፈን አትስፈኑ። በጣም በሚገርም ሁኔታ እኔ እኮ ተክለ ሃይማኖት ዋስ ጠበቃዬ ነው እያለ ተክለ ሃይማኖት ሲኦል ይሁን ገነት የማያውቅ ሰውዬ በሰማይ ዋስ ጠበቃዬ ተክለ ሃይማኖት ነው እያለ ሲጨፍር ይውላል። የትኛው ክርስቲያን ነው እንደዚህ አይነት ልምምድ ውስጥ የነበረው? የትኛውስ ደግሞ እስራኤላዊ ነው እንደዚህ አይነት ህይወት የነበረው? አብርሃምን እየጠራ አደራህና አብርሃም በቃ በሰማይ ዋስትና ሁነኝ እያለ ሙሴ ካለፈ በኋላ ሙሴ ሆይ እባክህ በቃ ተለመነኝ የልቤን ታውቃለህ እያለ የዘፈነ ማን ነው እስራኤላዊ? በክርስትና ውስጥ ቢሆን እንዴት እንደዚህ አይነት ነገር ይታወቃል? ለምሳሌ የመጀመሪያው ሰማዕት ያዕቆብ ነው። በሐዋርያት ሥራ መጽሐፍ ምዕራፍ 12 እንደምናገኘው ከእሱ ካለፈ በኋላ ለያዕቆብ እባክህን ጠብቀን አደራህን እያሉ የዘፈኑ ሐዋርያት አሉ። ነውር ነው፣ ነውር ነው። ይሄ ክርስትና አይደለም፣ ክርስትና አይደለም። ክርስትና ዝማሬ፣ ስግደት፣ አምልኮ ላዳነን ነው፣ ላዳነን ነው፣ ሳይገባን ላዳነን ነው እንጂ ለፍጡር የሚደረግ ዘፈኖች በሙሉ ነውር ናቸው። ከክርስቲያን አይጠበቅም። ክርስቲያናዊ ያልሆነ ልምምድ ነው። ደግሞ ክርስቲያን አለመሆናቸውን በዚህ ራሳቸውን ይገልጣሉ። እንደዚህ አይነት ልምምድ መጽሐፍ ቅዱሳዊ አይደለም፣ አይደለም። የክርስቲያንም ደግሞ ህይወት አይደለም። ኤፌ ተባረክ። በጣም በብዙ ልታግዘው ሞክራል። ሰው ደግሞ ኦኬ፣ እሺ፣ ቅዱሳን እኛ ለእኛ ጠበቃ ናችሁ ብለን በደንብ የምናምነው እነሱ ምልጃ ስለምንድን ማለት ነው። የጻድቅ ሰው ጸሎት ለስራው እጅግ ኃይልን ታደርጋለች ስለሚል ማለት ነው። በተጨማሪ ደግሞ እነሱ ምልጃ ነው ምንድን ነው ይላል። በእነሱ ምልጃ ነው ምንድን ነው ይላል። አያችሁ እነዚህ ሰው ይሄ እኮ በጣም በቅዱሳን ምልጃ ነው ማለት በቅዱሳን ምልጃ እግዚአብሔር የኛን ኃጢአት እንደሚያስረይ በደንብ እናምናለን። እሺ እኔ እናንተ እንረዳዳ። አሁን እኔ ኢየሱስ ጠበቃ እንደሆነ ማስረጃ ላምጣ። አንተ ቅዱሳን ጠበቃ መሆናቸው ማስረጃ ታመጣለህ ከመጽሐፍ ቅዱስ? በጣም ጥሩ፣ በደንብ ነው ማመጣለህ። አምጣ እስቲ በእናትህ አንድ አምጣ በጌታ። በነገራችን ላይ ኢየሱስ ፈራጅ ነው እንጂ እሱ ቆይ ማስረጃውን አምጣ። አይደለም ጠበቃ አይደለም። ዮሐንስ ተሳስቷል። ጠበቃ ነው ሲለ ጠበቃ ከሆነ ስለዚህ እሱ አምላክ አይደለም ማለት እኮ ነው አይደለ? ቆይ ኢየሱስ ተሳስቷል ወይ? ነው ዮሐንስ ተሳስቷል። ዮሐንስ እኮ ነው ጠበቃ ነው ኢየሱስ። ጠበቃ ሲል የሚለው እኮ በሰውና በእግዚአብሔር ማለት መካከለኛ የሚለውን እሱን የሚገልጽ ቃል ነው። ጠበቃ ኖ መካከለኛ ብለዋል። አታምታታ። ዮሐንስ ምንድን ነው ያለው? ልጆች ኃጢአት ይቅርብኝ፣ ከፌዝ ጋር ይቅርብኝ። አውቆ ነው የፌዝ ዴሊቨረንስ ነው። አንተ የሚያስፈልግህ ውስጥ ያሉትን እንደዚህ ማቡነን ነው የሚያስፈልገው። እጅ ነው እንደው ዱባይ ያሉ ሰዎች ቢተባበሩ። አንተ በጣም ኦነስትሊ ስፒኪንግ በጣም በክፉ ስርዓት የተያዝክ ነህ። ፌዝ አይምሮም ጨለማ ሆኗል። እውነቴን እኮ ነው እንዳታስተውል። የበራልኝ ኖ እውነት በክፉ ተይዘ አንድ ጊዜ እንደዚህ እናድርግ። እኔ አሁን ድሮ ከወንጅ ሰሶች ጋር ስወያይ ነው እንደሱ ማድረገው የነበረው። ከኦርቶዶክሶች ጋር እንደዛ ልምድ የለኝም። ግን አሁን ውይይቱን ከአንተ ጋር እንድንቀጥል እጅህን ግንባር ላይ አድርግና በኢየሱስ ስም ብለህ አንድ ጊዜ ገስጽ። እጅህን ግንባር ላይ አድርግ፣ ገስጽ። ይሄ አእምሮህን የጋረደብህን አንድ ጊዜ ይገፋዋል። እግዚአብሔር መንፈስ ቅዱስ ነው የሚያናግረኝ ብዬ ነው የማምነው። እሺ አሁን ታዲያ እንደሱ ከሆነ መንፈስ ቅዱስ ቆይ መንፈስ ቅዱስማ ከኔ ያለውን አይደል እንዲ ያለው ኢየሱስ። ቆይ መንፈስ ቅዱስ ከሆነ አሁን ታዘዛ ለኢየሱስ ስም እጅህን ግንባር ላይ አድርግና በኢየሱስ ስም በልና አንድ በቃ በኢየሱስ ስም ብቻ ነው የምትለው በልና እጅህን ግንባር ላይ ጫ እኮ ለምንድን ነው ምንድን ነው? አየህ በቃ እጅህን ግንባር በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም
እጅን ግንባር ላይ አድርጋል። ቀኝ እጅ አረኩኝ። እሺ እኔ በቃ ሳታወርደው እኔ ደግሞ ልጸልይልህ አንድ ጊዜ አታወርደው። በጣም ሲሪየስ ባይዘ እንትን እያልኩ አይደለም። እሺ ልጸልይልህ በቃ እዛው ላይ እሺ እጅን ከቀኝ እጅን እንዳታወርድ ከግንባር ላይ በናዝሬቱ ጌታ በኢየሱስ ስም ማንኛውም አይነት የጨለማ ኃይልና ስልጣን በኢየሱስ ስም ልቡን አይምሮን የያዘ በኢየሱስ ስም አሁን የተጠረገ ይሁን። በናዝሬቱ ጌታ በኢየሱስ ስም ሰንሰለት ከልቡ ላይ ከአይምሮ ላይ በኢየሱስ ስም የተጠረገ ይሁን። ማንኛውም አይነት የክፉ አሰራር ሁሉ በኢየሱስ ስም እንዳያስተውል አይምሮን የጋረደ ጨለማ ሁሉ አሁን በስሙ ስልጣን የተገፈፈ ይሁን። በናዝሬቱ ጌታ በኢየሱስ ስም ነገሮችን ማስተዋል እንዲችል በናዝሬቱ ጌታ በኢየሱስ ስም መመርመር እንዲችል ለቃል እውነት ልቡን ክፍት ማድረግ እንዲችል እንደ ሊዲያ በኢየሱስ ስም እጸልያለሁ። አሜን። እሺ አሁን ተነጋገሩ ቅዱሳን። አሁን ይገባል። ጨርሻለሁ። በጣም የማመሰግነው ግን ለቅንነት ለየዋነት አመሰግናለሁ። ግን እኔ መሰረቴ ክርስቶስ ነው እና የማልናወጥ ነኝ እና ጠንቅቄ ነው የማውቀው የማምነው። አሁን ተዋይ ይገባል። ከዚህ በኋላ ያለው ይገባል። ስለ ቁርባን ከአንተ ጋር ስለ ቁርባን አልተወያየሁም። እንወያይ ብዙ ርዕስ ስላነሳን ብዬ ርዕስ አለው። አሁን ቤቱ ርዕስ አለው። ሌላ ጊዜ ስለ ቤኪ ቅድም ስላለኝ ምሳሌ ቤኪ የጌታ እራት የክርስቶስ ፍጹም ስጋ ፍጹም ደም ብሎ ያምናል። ታምናለህ አንተ? እንደዛ አለ ስላየው እርሱ እንደዛ አይደለ? የጌታ እራት አይደለም እርሱ የጌታ እራት አይደለም። ፌዝ 3 እስቲ የወንጌል አማኝ ወይም ደግሞ በሎካል ስማችን ጴንጤ የማትሆንበትን 3 በቂ ምክንያቶች ንገረኝ እስቲ። ኦኬ 3 በቂ ምክንያት አይደለም? እሺ አንደኛ የክርስቶስን አምላክነት ስለምትክዱ ማለት ነው። የክርስቶስ አምላክነት ክርስቶስ አማራጭ። እሺ አንድ የክርስቶስ አምላክነትን ስለምትክዱ አንድ። እሺ ሁለተኛ የእምነት መገለጫ የሆኑት የእግዚአብሔር ትእዛዛት አሉ። እሺ ለእግዚአብሔር ፍቅር ብለን የምናደርጋቸው ልምምዶች የአምልኮ ሰምታይ ጾም፣ ጸሎት፣ ስግደት ሊሆን ይችላል። እሱ ላይ ስለማላይባችሁ ማለት ነው። እሺ 2 ጾም፣ ጸሎት፣ ስግደት ስለማያብንሽ። ሌላ አምላክን እየወለደች የድንግል ማርያምን ክብር በጣም ስለምታውቅ ማለት ይብን እንኳን አንዳንዴ እንኳን አይዶ ነው ያ ካለመማር ካለማወቅ ሊሆን ይችላል። ግን ከድንግል ማርያም ማለት ኢቨን ጌታ እንዳከበራት ባታከብሯትም ግን እንደ ሰው የሚገባትን ክብር አትሰጡም። ለእመቤታችን ለቅዱሳን እያላችሁ ንቀት፣ ስድብ የማየው አስተምረው ምን ማለት ነው። ኢቨን ላቲ ስብሐት እና ለእሷ ክብር ይግባት እና ኢቨን ወንድ ልጅ ወልዳለች፣ አግብታለች፣ በርተስቴ እንደዚህ ቢባሉ በቃ ይሄ ያርቃል። የአምልኮት ስርዓት አለ። ለምሳሌ ያው ፓስተሮቻችን ስለ ሰው ማውራት አልፈለግም፣ ግን 3 ነው የፈቀድኩት ክፉ የሆኑ ክፉ ልምምዶች ሰው ሶስት ነገርኝ። አንደኛው የኢየሱስን አምላክነት ስለማትቀበሉ አልከኝ። አንድ እሱን ይዤልሃለሁ። ሁለተኛ ደግሞ ጾም፣ ጸሎት፣ ስግደት ስለማላይባችሁ አልከኝ። እሺ እሱኛውን 2 አድርጌ ይዤልሃለሁ። ሶስተኛ ደግሞ የጌታነት የማርያምን ክብር ስለምታቃልሉ 3 አልክ። ኦኬ እና እነዚህን 3 ነገሮች አነሳ። ኦኬ አንደኛው በኢየሱስ አምላክነት አታምኑም አልከን። ኢየሱስ አምላክ እንደሆነ አታምኑም አልከን። እሺ ሁለተኛው ደግሞ ቅዱሳን ለእናንተ ነው የሚደግመው ማለት ነው። ጾም፣ ጸሎት፣ ስግደት የላችሁም አልክ። እሺ ሶስተኛ ደግሞ ለጌታ እናት ለማርያም ያላችሁ ክብር በጣም የወረደ ነው አልክ። እሺ 3 ነገር ሰምተናል። ኤርሚ አለህ? ኤርሚ አንተ ለማታወራ አንተ እንደጀመርክ እሺ አይደለም እኔ ያወራለሁ፣ ግን ችግር የለውም። ግን ከአንተ ጋር ያወራ ያለው ሌላ ሰው መጥራት እኮ አያስፈልግም። እሺ ፌዚ ቆይ ተረጋጋ፣ አትቆጣ። በቤታችን እኛ ከአንተ ጋር እያወራሁ ስለሆነ አንተ
እሺ እኔ አወራለሁ። እኔ እዚህ ያሉ ወንድሞች ጠቅላላ እህቶቼ ከኔ የሚሻሉ ናቸው ሁሉም። ስለዚህ ለዛ ነው እነሱ አቬሌብል ከሆኑ እድል ለመስጠት ነው እንጂ እኔ አወራለሁ። ችግር የለውም አባዬ። እሺ ከኢየሱስን አታመልኩም ከሚለው ልጀምር። ኢየሱስን አታመልኩም አልክ። አታመልኩም የኢየሱስን አምላክነት አማላጅ ነው ትላላችሁ። እሺ ኢየሱስን አምላክነት አትቀበሉም ነው ያልከው። የመጀመሪያው ይሄ ያው ለእኔ ቀልድ ነው። ከሶስት እንደ ወንጌል አማኞች ደግሞ ነገሮች ሆነ እሱ ሆነ አለማዊ አምላክ እንደሆነ ማለ እንደኛ ደግሞ የሰዎችን ለማደም ይቆራረጣል። የኔ ድምፅ ይቆራረጣል ይቆራረጣል። ኢየሱስ የኢየሱስ አምላክነት ስልህ የነበረው ምንድን ነው? ኢየሱስ አምላክ እንደሆነ እንደ ወንጌል አማኞች የሚያምን ደግሞ የሚያስተምር እዚህ ፕላኔት ላይ የለም አልነበረም። እኛ በሁለት አረፍተ ነገር መሀል የኢየሱስን አምላክነት፣ አዳኝነት፣ ንጉስነት ሳንቀላቅል መዋልም መኖርም መናገርም አንችልም። ኦኬ እሱ እንደ ቀልድ ነው ያስኩት፣ የመጀመሪያውን ማለት ነው። እኛ ሌሎች አማልክታት የሉንም። የእኛ እንደውም ከአማልክት መካከል እንደ አንዱ ሳይሆን ከአማልክት መካከል ብቸኛው ለኛ እና ኢየሱስ አምላክ ነው። ከአብና ከመንፈስ ቅዱስ ጋር ትክክል የሆነ የነበረ ያለ የሚኖር ዘላለማዊ አምላክ ነው። የኢየሱስን አምላክነት እንዳልኩት እንግዲህ እንደ ያቀልድ ይዤዋለሁ ያንተን ኮምፕሌን። ኢየሱስን አምላክነት ግን እንደኛ የሚያምን እንደኛ ደግሞ እሱንም ደግሞ ያመነውን እምነት ኮንፌስ የሚያደርግ እንደገና ደግሞ ለሰዎች ደግሞ የሚያስተምር፣ የሚያብራራ፣ የሚያስረዳ እምነት ያለው ሰው ምድር ላይ የለም። ስለዚህ ኢየሱስን አምላክነት እንቀበላለን። ግን ቴንሽን ገብቶኛል። ኢየሱስን አምላክ የምታደርጉት ከሆነ ካዲያ ለምንድን ነው አማላጅ የምትሉት ደግሞ የሚል ሀሳብ አመጣ። ኢየሱስን አማላጅ የምንለው እኛ አይደለንም። በቅድሚያ ጴንጤ ኢየሱስን አማላጅ ማለት መብት ማን ሰጠው? ጴንጤ ሳይሆን ኢየሱስን አማላጅ ነው ያለው መጽሐፍ ቅዱስ ነው። የእግዚአብሔር ቃል ኢየሱስ አማላጅ ነው ይላል። እግዚአብሔር ቃል ደግሞ ያለውን እንላለን እኛ። ኦኬ ኢየሱስ አማላጅ ነው ካለ ጳውሎስ በቃ ኢየሱስ አማላጅ ነው ማለት ነው። ሰው ምንም ኮሬክሽን አያስፈልግም። ጳውሎስ ተሳስተሃል ምናምን አይባልም። አሁን ሌላ የተረገመ ትምህርት አናመጣም እኛ እንደ እናንተ ማለት ነው። የተረገመ ነው ሌላው ታውቃለህ። ጳውሎስ እኛ ከሰበክንላችሁ ወንጌል ውጭ አለና የሚሰብክላችሁ አለና እኛ ብንሆን አለ ራሱ ጳውሎስ የሰማይ መላእክት ቢሆን አለና የተረገመ ይሆን አለ። ያ ማለት ምን ማለት እንደሆነ ታውቃለህ? ጳውሎስ ራሱን ከተዋል። አሁን ጳውሎስ መጥቶ በዚህ ዘመን ራሱ ኢየሱስ አማላጅ አልነበረም ተሳስቼ ነው ማለት አይችልም ጳውሎስ ራሱ። ኦኬ የሰማይ መላእክት አሁን ከሰማይ ሰማዋን መጥቶ ኢየሱስ አማላጅ አይደለም ቢል ያ መልአክ የተረገመ ነው። እኔ ሳልሆን ጳውሎስ ረግሞታል፣ ቃሉን ምስክር አድርጎ ማለት ነው። ስለዚህ የሐዋርያው ቅዱስ ጳውሎስ ነው የሞተው ከሙታን የተነሳው በአብ ቀኝ ያለው ዘወትር ስለኛ የሚማልደው ያለው ሐዋርያው ቅዱስ ጳውሎስ ነው። ኦኬ ስለ እነሱ ሊያማልድ ዘወትር በሕይወት ይኖራል ያለው የዕብራውያን ጸሐፊ ነው። ኦኬ ስለዚህ መጽሐፍ ቅዱስ የሚለውን ነው ዘውትር ያማልዳል ማለት ስለኛ ይለምናል ማለት ነው። እየመለስኩ ነው። ዲስትራክት አታለኝ። ሰው ኢየሱስ ያማልዳል የእኛ ትምህርት አይደለም፣ የሐዋርያቱ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። ስለዚህ ኢየሱስ ያማልዳል እንላለን። አዎ ኢየሱስ አምላክ ነው። አዎ ሃይማኖታችን ብሎ የሚጀምረው ከሱ ነው። የኛ ሃይማኖት የእናንተን ሃይማኖት አላውቅም። የኛ የወንጌላውያን ሃይማኖት ሀ ብሎ የሚጀምረው አንድ መለኮት ሶስት አካል ብሎ ነው የሚጀምረው።
አንድ መለኮት ሶስት አካል፣ እነዚህ ሶስት ዲስቲንክት የሆኑ ፐርሰኖች ፉሊ ጋድ ናቸው ብለን ነው የምናምነው፣ ግን አንድ አምላክ ነው። ኦኬ ለምሳሌ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ ግን ሶስት አምላክ ሳይሆን አንድ አምላክ ነው። ለምን ሲባል ከአንዱ ኢሰንስ የተነሳ ኦኬ አንድ አምላክ በሶስት አካል ራሱ ገለጠ ነው የምንለው። የአብ መለኮት የብቻ፣ የወልድ የብቻ፣ የመንፈስ ቅዱስ የብቻ አይደለም። ሶስት መለኮት ባህሪ የለም። አንድ ባህሪ፣ የአንድ ባህሪ በምላት አለ በሶስቱም አካላት ነው። የአብም የወልድም የመንፈስ ቅዱስም አንድ ባህሪ አንዱን ኢሰንስ ነው ሼር የሚያደርጉት። የኛ ሃይማኖት ሀ ብሎ የሚጀምረው ከዚህ ነው። ኦኬ ስለዚህ ኢየሱስ አምላክ ነው የሚለው እኛ ቤት ሀ ነው። ገና የክርስትናው አፍ መፍቻ እሱ ነው። ኢየሱስ አምላክ ነው የሚለው። ስለዚህ የመጀመሪያው ቀልድ ነው። ኢየሱስን አምላክ አይደለም የምትለው ቀልድ ነው። አሁን ስለዚህ ሁለተኛው ላይ ብሩክዬ ይመልስልሃል። አሁን ብሩክዬ ይመልስላል። ከዛ መልስ ደግሞ ካልጨረስኩ በኋላ የምንመልስበት ካልጨረስኩ በኋላ ነው የምንመልሰው። እንዳናዛዝ አሁን መልስ እየመለስ ስለሆነ አሁን መልስ እየመለስን ስለሆነ ከዛ በኋላ የምታነሳቸው ጥያቄ ካለ ደግሞ ወግያለች በደንብ ታስረዳሃለች። እንቀጥላለን። አሁን ብሩኬ ይቀጥላል። ብሩኬ የሚመልስልህ አሁን እናንተ ቤት ምን የለም አልክ። ሁለተኛው ስግደት የለም፣ ጸሎት፣ ጾም፣ ጸሎት፣ ስግደት የለም ብልሃል። ስለሱ ብሩኬ ይመልስልህ። ያልተመለሰልህ ካለ በኋላ ላይ ታመጣዋለህ። ግን መጀመሪያ ማለት ስለ ክርስቶስ ለምን አንጨረስም ብዬ ነው። እሱ ስለሚቀድም ዋናው ልዩነታችንም እሱ ስለሆነ ምክንያቱም ክርስቶስ አማላጅ ነው ካለ ከዛ በኋላ ነው። አሁን ጥያቄውን ያዝ አንተ። ከዛ በኋላ ጥያቄውን መጀመሪያ መልሶች በጣም ሰዓቱ ይረዝማል እኮ። አንዱ ተመልሰዋል። አንተ ለምን አትጨርሰውም? ሶስት አራት ሰው ከሚገባ ደስ ይለኛል። አይ እነሱ እኔ ያለንተ አይደለም እንትን የምትለው እነሱ ሼር ያድርጉ ሀሳብ። አባዬ ምን ሆናል? ብሩኬ ቀጥል። ብሩኬ እሺ ተባረክ ጌታ ይባል። ሰው ከጥያቄ እንግዲህ ጾም የለም እናንተ ቤት ስግደት የሚል ብሩኬ ድምፅ እየተቆራረጠ ነው። እስቲ አውራ ብሩኬ፣ አሁን ድምፅ እየተቆራረጠ ነው። ይቆራረጣል ብሩኬ፣ ይቆራረጣል ብሩኬ። አረ ነው ኮኔክሽን ነው የሚሆነው መሰለኝ። አሁን ተመለስኩ ፌ አይ ቲንክ ተመለስክ አሁን ብሩኬ። እሺ አሁን ጥሩ ከሆነሽ ተባረክ ፌ። ጌታ ኢየሱስ ሲባርክ። ሁለተኛው እንግዲህ ክርስቲያን እንዳይሆን ወንድማችንን የሚያግደው ምንድን ነው? አለመስገዳችሁ ነው እና አለመጾማችሁ ነው የሚል ነው ያነሳው ጥያቄ ማለት ነው። እና እንግዲህ ጾሙ ስገዱ ከዚህ በኋላ ክርስቲያኖች። እንደዛ ነው አላልኩኝም። ጥያቄ ላስተካክል ጥሩ ስላይ ሚስ ፕሬዘንት እያደረኩ ስለሆነ አይደል ነው እያልኩኝ ያለሁት የእምነት መግለጫ የሆኑት ስለ ክርስቶስ ፍቅር ብለን የምንሰራቸውን ሐዋርያት ሲያደርጉት እየነበረው የጾም የጸሎት ከፍ ሲልም የምናኔ ህይወት አላይም ኦርቶዶክሳውያን ሚን ፕሮቴስታንት ጋር ነው የምለው። ጾም ጸሎት ከዛ ምናኔን ያልከው አይደል? በቃ ጾም ጸሎት እነዚህ ከፍ ሲልም አልኩ ምናኔ አሁን ያነሳው እንጂ ያው ብሩኬ አንተ እንዳልከው ነው። ብሩኬ ጾም ጸሎት ስግደት ነው ያለው ቅድም የነበረው እና ምናኔን ጨመረበት። እሺ
እግዚአብሔር መንኑ አይደለም ያለው፣ መንኑ አላለም ክርስቶስ ኢየሱስ። ቃሉን ያዙና ወደ ዓለም ሁሉ ሂዱ፣ ወደ ገበያ ወደ የሱቁ ግቡና የኔ እግዚአብሔር ቃል ተናገሩ አለ እንጂ አንድ በአንድ የሆነ ጉድጓድ ውስጥ ተደበቁ አላለም። የእግዚአብሔር ቃል እንደዛ አይልም። ምናኔ የሚለው ስህተት ስለሆነ ከሱ ልነሳ ብዬ ነው። መንኑ ሳይሆን ቃሉን ተናገሩ ነው የሚለው የእግዚአብሔር ቃል። እሺ ጾም የለም፣ ስግደት የለም፣ ጸሎት የለም የሚል ነው እንግዲህ አሁን የተነሳብን ነገር ማለት ነው። እና እውነት ነው ልክ እንደ ተቋም ከዚህ ቀን ጀምሮ እስከዚህ ቀን ድረስ ስጋ አትብሉ፣ ከዚህ ቀን ጀምሮ እስከዚህ ቀን ድረስ እስከ 6 ሰዓት ጹሙ የሚል አይነት ልምምድ የለም። ክርስቲያኖችም ይሄን ሲያደርጉ ስላልነበረ። ግን ጾም የት ነው ያለው? ጾምስ ማለት ምን ማለት ነው? ጾም ማለት ምን ማለት ነው? የምግብ አድማ ማለት ነው ጾም ማለት? ቁርስ መዝለል ማለት ነው ጾም ማለት? የእግዚአብሔር ቃል ስለ ጾም ምን ይላል የሚለውን ሰው መረዳት መቻል አለበት። እንደው እኔ ወደ ክርስትና ከመጣሁ በኋላ ጾም ምን ማለት እንደሆነ ገብቶኛል፣ እውነት ለመናገር ማለት ነው። ጾም ምን ማለት እንደሆነ በጣም ነው የተረዳሁት። ለምን መሰላችሁ? በነበርኩበት ህይወት ወተት አልጠጣም ትልና አረቄ ትጠጣለህ። ቁርስ ትዘልና ማታ የሆነ ቦታ ትሄዳለህ። ይሄ ነበር የነበረው የጾም ህይወት አይደል? ይሄ ልምምዱ ይሄ ነው በዓለም ያለው የጾም ልምምድ ማለት ነው። ጾም እኛን ጾምም በደንብ ነው የሚጾም፣ ለዛውም ህይወት ያለው ጾም ማለት ነው። በህብረት የሚደረግ በጣም ከብዙ ነገር ተቆጥቦ ስልክ ሳትነካ ውሃ ብቻ እየጠጣ ለሳምንት ለ3 ቀን ለ4 ቀን የሚደረግ በጸሎት የሆነ ጾም ነው ያለው እና በጣም ወደ ክርስትና ከመጣው በኋላ ያየሁትና በጣም የተደነቅኩበት ነገር የጾም ህይወት ነው። በክርስትና ውስጥ ያለው የጾም ህይወት ነው። የተራራ ጸሎት አለ፣ የተራራ ጾም አለ። በተራራ ላይ የሚሰራው የመናፍስት አሰራር ይፈርሳል በዚህ ጾምና ጸሎት እና ክርስትናው ጋር ያለው ጾም በጣም የሚገርም ነው። ልክ ሐዋርያቱ ያረጉት የነበረው በህብረት ያረጉት የነበረው የጾም ህይወት በዚህ በክርስትናው ህብረት አይቻለሁ። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ላይ የጌታ እናት ማርያም በጌታ እህታችን የሆነች የተወደደችው እናት አብራ ትጸልይ ነበር። አብራ በህብረት ሆኖ ይጸልዩ ነበር። ከዛ በመቀጠል የተነሳው ምንድነው? አትጸልዩም ነው። አትጸልዩም እንዴ? የግድኛ ትጸልያላችሁ ለመባል ጸሎት መግዛት አለብን ወይ? ለምሳሌ ኤፊ የደረሰውን ጸሎት መገዝቼ ማንበብ አለብኝ ወይ ደግሞ የእርሜ የደረሰውን ጸሎት? እኛ ጸሎት እውነት ነው አንገዛ። ጸሎት ስለማንገዛ ገዝተን ስለማንጸልይ አትጸልዩም ከተባለ እሱ ስህተት ነው። በደንብ የጸሎት ህይወት አለን፣ ለዛውም በመንፈስ ቅዱስ የሆነ ጸሎት። እግዚአብሔርን ሁሌም እንባርካለን፣ ሁሌም እናመሰግናለን። ለምን? ስለሰጠን የዘላለም ህይወት። ጸሎት የሌለው ክርስቲያን እኮ ክርስቲያን አይደለም። እንድንጸልይ ስጋችን አበርትቶን አይደለም፣ ስጋችን አጠንክሮን አይደለም። የተቀበልነው መንፈስ እንድንጸልይ ስለሚያግዘን ነው። ሮሜ መጽሐፍ ምዕራፍ 8 ከቁጥር 26 ጀምሮ ስለዚህ ነው የሚናገረው። በድካማችን የሚያግዝ መንፈስ ተቀብለናል። እንድንጸልይ የሚያግዘን የሚያበረታን ራሱ ይሄ ቅዱሱ መንፈስ። ሌላው ስግደት የሚል ሀሳብ ነው። ኢየሱስ ክርስቶስ ከሰማርያዊቷ ሴት ጋር ሲነጋገር በዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ እንደዚህ አላት። ስግደት ምን ማለት እንደሆነ ሲነግራት ማለት ነው። ይቅርታ፣ ስግደት እንደዚህ ነው ብሎ አስረዳት። ተመልከቱ ቁጥር 19 ላይ ጌታና ያቺ በሰማርያ ከተማ የምትገኝ ሴት ካወሩ በኋላ ጌታ ሆይ አንተ ነቢይ እንደሆንክ አያለው አለችው። ኢየሱስም አባቶቻችን በዚህ ነቢይ እንደሆንክ ካለች በኋላ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። አሁን እቺ ሴት እየተናገረች ያለችው ስለ ቦታ ነው። እነዚህ የሰማርያ ሰዎች ገሪዛን በሚባል ተራራ ነበር የሚሰግዱት። በሰማርያ የሚገኝ ተራራ ነው። አይሁዳውያን ደግሞ በኢየሩሳሌም ስግደትን ያቀርባሉ። እናንተ በዛ ትሰግዳላችሁ ቤተ መቅደሱ ባለበት፣ እኛ ደግሞ በዚህ ተራራ እንሰግዳለን አለችው ብላ ጠየቀችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ
ቀጥሎስ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አላት። ያ ጊዜ ያበቃል። ስግደት እንደዛ አይደለም። አሁን በስፍራ ምሰግጅበት የሆነ ቦታ ሂደሽ ምሰግጅበት ጊዜ አብቅቷል። ቅዱስ ብለሽ ጠርተሽ የምሰግጅበት ስፍራ የለም። እግዚአብሔር በአንቺ ውስጥ ሊገባ ነው አላት። ዳዊት በጣም ይቅርታ፣ ዳንኤል ናቡከደነጾር ስለ ህልሙ ከጠየቀው በኋላ ምን ብሎታል መሰላችሁ? ህልሙን ከነፍቹ ንገረኝ ያለው፣ ህልሙን ከነፍቹ። ከዛ ጸለየ በእግዚአብሔር ፊት ዳንኤል፣ ሶስቱን ወጣቶች ይዞ ማለት ነው። ከዛ ምን ብሎ ነው መሰላችሁ ያመሰገነው? በሰማያት ያለ ሚስጥርን የሚገልጥ አምላክ ብሎ አመሰገነ። አሁን እኛ ግን በእኛ ውስጥ ያለ ሚስጥርን የሚገልጥ አምላክ ብለን መናገር እንችላለን። ይገርምም እግዚአብሔር በእኛ ውስጥ አለ። እኛ ማዳሪያው አድርጎናል። እኛን የቀደሰው ስግደት እንዴት ነው ማለት ነው? እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነው እና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አላት። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ስግደት ማለት ይሄ ነው። መንፈስ የሆነውን እግዚአብሔር በእውነትና በመንፈስ ነው የሚሰገደው። በእውነትና በመንፈስ የእግዚአብሔር ማደሪያ ስትሆን ቅዱሱ መንፈስ ነው ከአንተ መንፈስ ጋር ልብህ ነው የሚሰበረው። ልብህ ነው ለእግዚአብሔር የሚገዛው። ለእግዚአብሔር ብቻ ትገዛለህ። ለእግዚአብሔር ብቻ ትሰግዳለህ። አንተ ብቻ አምላኬ ነህ ትላለህ። አንተ ብቻ አምላኬ ነህ ትላለህ። እውነተኛ ስግደት፣ እውነተኛ ጸሎት፣ እውነተኛ ጾም ያለው እኛ ክርስቲያኖች ጋር ነው። እኛ ክርስቲያኖች ጋር ነው። ይሄ የክርስቲያን ህይወት ነው። እኛ ተለማምደን እኛ እንደው ጥረን ግረን ያመጣነው ነገር አይደለም። ከቅዱሱ መንፈስ የተነሳ ከአብ የሚወጣው እውነተኛው መንፈስ ስለ ኢየሱስ ክርስቶስ የመሰከረልን ኢየሱስን ያብራራልን ቅዱሱ መንፈስ ይሄን እንድናረጋገዘ በቃ ህይወታችን ሆነ ማለት ነው። እና ወደ ክርስትና ስትመጣ የምታገኘው አንዱ ደስ የሚል በህብረት ውስጥ ያለው ጸሎት፣ ስግደትና ጾም ነው ማለት ነው። ጾም ነው ማለት ነው። እና ይሄ የክርስቲያን ህይወት ነው። የክርስቲያን ህይወት ነው። ተባረክ ፌዝ። ኔትወርክ ቀይኗል ከሰማችሁ። ብሩክዬ በደንብ ሰምተናል። ጌታ ኢየሱስ ባርክ። በጣም ቆንጆ አድርገን ያብራራለት። ተባረክ። ጌታ ኢየሱስ ባርክ። አሁን የመጨረሻው ይመለስ ስላል ፌዝ ሜርሲ ያለሽ አይደል? እሺ ተቀጥል። ሜርሲ እሺ፣ ሜርሲ ያለሽ አይደል? አለሽ ሜርሲ? እሺ፣ ወጊ ያለሽ እንዴ? እሺ፣ ዳጉዬ ይመቻል? ዳጉዬ ወይ ኤርሚ? ሁሉም ተነጠቁ እንደ አይ ንጥቀት እንኳን ቢሆን እኔ ነኝ መጀመሪያ የምነጠቀው። ይሄ ሁሉ አስተምሬማ እንትን አለ። ስለዚህ እኔ ሊቀጥል ማርያምን ትጠሏት አላችሁ የሚለውን ሶስተኛውን እኔ ልመልስል። ማርያምን ትጠላላችሁ አላልኩም። ትጠላላችሁ አላልኩም። የሚገባትን ክብር አትሰጡም። ክርስቶስ እንዳከብራት እንኳን ባታከብሯት ቢያንስ ነው ክብር ለሚገባው ክብር ስጡ የሚለውን ትላላችሁ። እና ኢቨን ለአዲስ ሰባት ክብር ይግባትና አግብታለች ወልዳለች እስከ ማለት መጽሐፍ ቅዱስ ላይ ያሌለ ራሱ ትምህርት አስተምረዋለ። ምንድነው ለአዲስ ስብሐት ነው ያልከው? ኤርሚዬ ተመለስክ እንዴ? ለአዲስ ስብሐት ነው ያልከው በግዕዝ? በግዕዝ ክብር ይግባትና። ላቲ ማለት ምን ማለት ነው? ላቲ ሎቱ ሲሆን ለወንድ ነው ይገባዋል ነው ወይም ይገባል ነው። ላቲ ሲሆን ለሴት ይገባታል። ስብሐትስ? ስብሐትስ? ስብሐት ምስጋና ነው እኮ ታዲያ። ላቲ ለምን ክብር ብለህ አልከው ታዲያ? ምስጋና መሆኑ ሳለ እኮ ምስጋናው የክብር አለ። ለምሳሌ የአምልኮት ምስጋና አለ፣
ሌላ ደግሞ እግዚአብሔር ስለሰጣቸው ጸጋ ሎቱ ስብሐት ብለን ስል ምስጋና ነው አይደለ? ሎቱ ስብሐት ስንል ለእግዚአብሔር የሚቀርብ ያ የአምልኮት ምስጋና ነው። ያን ነው ገዙ ለእሱ ሎቱ ብሎ ያለው ለእሷ ላቲ ስብሐት ሎቱ ስብሐት። ለዚህ እኮ ነው አየህ ማርያምን ከስላሴ እኩል ታመልኳታላችሁ ብለን የምንለው ለዚህ ነው። እናመልክም ላቲ ስብሐት ስንል ክብር ይገባል። ክብር ለሱ ከየት ነው ያመጣኸው? ላቲ ማን ስብሐት ብሎ የሚለውን ክብር ከየት ነው ያመጣኸው አንተ? ስብሐት ማለት ምስጋና አይደል እንዴ? በጣም ለምሳሌ ጸሎት ዘዘውትር ላይ ምስጋና ይገባታል። ላቲ ብሎ ስብሐት ማለት ክብር ነው ብሎ የሚለውን ከየት ነው ያመጣኸው አንተ? ምስጋና ማለት አይደለም። አሁን በቃ ብራዘር እናንተ ማትሉት ነገር የማይገባትን ሁሉም ትለጥፉ። ኤርሚ አንተን የምትቀጥለው ይኸውልህ፣ አንተ ስጠራህ እኮ ስላልነበርክ ነው። ኤርሚ ምንድነው ሶስት ጴንጤ ማትሆንበትን ሶስት ምክንያት በቂ ምክንያት ንገረን ብሎ ሶስት ነግሮን ሁለቱ ተመልሰዋል። አሁን አንደኛው የመጨረሻው ይቀራል እና ኤርሚ የመጨረሻውን አንተ መልስለት። ሶስተኛ ምክንያቱ እሱ የወንጌል አማኝ የማይሆንበት ምክንያት ማርያምን የሚገባትን ክብር አትሰጡም ለማርያም እና ማርያምን ዝቅ ዝቅ ታደርጋላችሁ በዛ ምክንያት ነው ነው የሚለው። አንደኛው ምክንያት ከሶስቱ ምክንያቱ ይሄ ነው። ኤርሚዬ ይህን መልስለት። ኦኬ ምን አይነት ክብር ነበር እንድንሰጣት የፈለጋችሁት? ምን ነበር ያልሰጠነው? ንገረን እስኪ። ምን አልከኝ? ምን አይነት ክብር ነበር እንድንሰጣት መጽሐፍ ቅዱስ የነገረን? ምን አይነት ክብር ነው ያልሰጠናት? እሺ ከስድቡ ልጀምር። ለምሳሌ ልጅ ወልዳለች አግብታለች የሚል መጽሐፍ ቅዱስ ላይ ያለ ላቲ ስብሐት አሁንም ልበል ክብር ይግባትና የጌታ እናት እኛ ዘላለማዊ ድንግል እንደሆነች ነው የምናምነው። ግን መጽሐፍ ቅዱሳዊ ያልሆነ ለምሳሌ አሁን እየተዘወ ይህ ማለት አየህ ኢየሱስ ክርስቶስንም አልወለደችም ብለው ነው የሚከዱት ማለት ነው። ምን አልከኝ? ኢየሱስ ክርስቶስንም አልወለደችም እያለ ዘላለማዊ ድንግል ማለት በድንግልና እኮ ነው። ነቢዩ ድንግል በድንግልና ጸንሳ በድንግልና እንደምትወልድ የተናገረ ነው። በመንፈስ ቅዱስ ግብር ነው። አይ ለምሳሌ አባቶች ደብተራዎቹ ያወሩት ነው። የቱ ጋር ድንግል በድንግልና ብሎ ትንቢተ ኢሳያስ ምንድን ነው የሚለው ታዲያ? አምጣ ድንግል በድንግልና ትወልዳለች ብሎ የሚል አምጣ። ድንግል በድንግልና ብለሃል፣ ሂድና አምጣ 7:14 አይ መሳቂ ትንቢተ ኢሳያስ ምዕራፍ 7:14 ላይ ያወጣው ድንግል በድንግልና ብሎ የሚል ሂድህ አምጣ አልኩ። እኔ የማውቀው ድንግል ጸንሳለች። ድንግል ጸንሳለች እኮ ያቺ ድንግል ናት። ድንግል በድንግልና ኬታ መጣው ታዲያ? ድንግል ጸንሳለች በድንግልና ኬታ መጣው ነው ነብዩ ያለውን ለድንግልና ነው የምትጸንሰው። ታዲያ በድንግልና አይደል የምትጸንሰው እኮ ድንግል በድንግልና ይላል ነብዩ። ለቃሉ ታማኝ ጌታን አንድምታው ምንድን ነው? ጌታን በመንፈስ ቅዱስ ግብር ስትጸንስ በድንግልና ነው። አንድምታ ራስህ እኮ ተናገርከው። ድንግል በድንግልና እኔ ከአንተ ጋር ማውራት በጣም እኮ ነው የሚቀፋው ንግግር ራሱ እማይል ነብዩ የማይለውን ትልና ድንግል 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 ብራዘር ነብዩ ያለውን በነገራችን ላይ ነብዩ ያለውን ለነብዩ ቃል ታማኝ ለነብዩ ቃል ታማኙ ነብዩ ያለው ድንግል ትጸንሳለች ነው ያለው። ማነው የምትጸንሰው? ድንግል እንዴት ሆና አድመጥ እንዴት ሆና ነው የጸነሰችው? በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ነው ያለው። ድንግል ናት እስኪ ያለው እንደዛ አይደለችም እንዴ? አይደለችም። የምትጸንሰው እኮ ድንግል ናት። የምትጸንሰው በመንፈስ ቅዱስ ግብር ነው እንጂ ከወለደች በኋላ ይህ ሰውዬ እባካችሁ እንትን በሉት። ምንም አዶ ነው እኔ እወድሃለሁ ምናምን ብለህ ስላልክ ስለተቅለሰለስክ አይደለም። የማዳመጥም ችግር አለብህ፣ የመናገርም ችግር አለብህ። ነቢይ ያላለውን ትላለህ፣ ሲነግሩ አትሰማም። ነቢዩ ያለውን ድንግል ትጸንሳለች እንጂ ያለው ድንግል በድንግልና ትጸንሳለች አላለም። ድንግል ትጸንሳለች አለ። በቃ ያቺ ድንግል ያለ ወንድ ዘር ጸንሰች። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ማለት ነው። ዘላለማዊ ድንግል ናት ብሎ የሚለውን ሀሳብ ከየት ነው ያመጣው? ንገረን። ዘላለማዊ ድንግል እሺ፣ ትቀጥል ኤርሜ። ዘላለማዊ ድንግል እኔ አሁን ዘላለማዊ ድንግል መሆኗን በጣም ጥሩ። የሉቃስ ወንጌል ምዕራፍ 2 ማለት ነው። የሉቃስ ወንጌል ይሰማል? እሺ፣ የሉቃስ ወንጌል ምዕራፍ 2 መልአኩ ሲያበስራት ማለት ነው ምን ብላ ነው እየመለሰችው?
ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ መልአኩ አላበሰራትም። ምዕራፍ 1 ላይ ነው ያበሰራት። ምዕራፍ 1 ላይ ማለት እሺ፣ ይቅርታ ምዕራፍ 1 20 ምናምን ነው ወደ መጨረሻ መጽሐፍ ቅዱስ ስላላልኩ በቃ ወንድ አላውቅም ማለች። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ጌታ ተወለደ። አለቅ። ወንድ አላውቅም ማለች። ኦኬ ስትናገር ግን ወንድ ስለማላውቅ ነው ያለችው አይደለ? አዎ አይደለ? አቤት ወንድ ስለማላውቅ አላለችም። በነገራችን ላይ አቤት ጌታ ወንድ ስለማላውቅ እሷ ሀሳቧ ራሱ በሀሳቧም እንደሌለ ማለት ነው። በሰው ሀሳብ ውስጥ ያለ ወንድ ስለማላውቅ ነው የሚለው። በነገር ሳላ እታችሁ ራደንን ጊዜያችን አትፍጅብን። ቴንኪው። አንተ በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጊዜ ወንድ ስለማላውቅ ብላለች። ወንድ ስለማታውቅ ነው። ወንድ በቃ ምንም ጂምናስቲክ መስራት የለባቸው። ወንድ አላውቅም ብለዋለች። ወንድ ስለማላውቅ እንዴት ይሆንልኛል? አለቅ። ወንድ እኮ ስለማላውቅ ብለዋለች። እንዴ አነበብን እኮ ስንት ዓመት። ወንድ ስለማላውቅ አለችው። አንድ ስለማታውቅ አስባው ስለማታውቅ። እንዴት ነው የማታስበው? ወንድ እንዴት ነው የማታስበው? ለምዳል ይህንን የደብተራ ወሬ ለማውራት ማለት ወንድ እንዴት ነው የማታስበው? ሴት እስከሆነች ድረስ ወንድን ታስባለች። ግን የእግዚአብሔር ሀሳብ በእሷ መከናወን ስለነበረበት ወንድ ስለማላውቅ እንዴት ይሆንልኛል ብላ አለችው መልአኩን። አለቀ በቃ። ዘላለማዊ ድንግል መሆኗን አምጣን የተባልከው ወንድ ስለማላውቅ ብለዋል ትለኛለህ እንዴ? ጊዜያችንን ነው እንደ ነቀዝ የሚበላው ይሄ ሰውዬ። እኔ እኮ ወደዚህ ቤትም ሌላም ቤት እኛ ወንጌል አማኞች ቤት መግባት የለበትም። በጣም ብዙ አውርተነዋል። በጣም አውርተነዋል። ቆዳው ለስላሳ የመሰለ እባባዊ አካሄድ የሚሄድ ሰው ነው። በጣም በፍጹም እኔ መንፈስን ነው የምረዳው ከጀርባ ብዙ ሰው ቃላት ስለተለሳለሰ ትሁት ይመስላል። ከበስተጀርባው ላይ ላው ላይ የሚያጣምም ማለት ነው።